እንዳዛሉ ታሪካዊ አመጣጥ እያልካት ለጨርስ አድምጠኝ ለጨርስና ሰጣለሁ በእነዚህ አስደረገኝ ያልሞተን ሰው ሞተ ብለሃል ሰውየውን ይዤ እንመጣለሁ አድምጠኝ ብራዘር አንሚውት ማድረግ አትችልም አንሚውት አታድርግ የምታመጣው ሰው እኮ አድምጠኛ እየተደረገ ክትልትል ውሸትክን አሰጣለህ የምታመጣው ሰው ዲቤት ግባ አበበ ጉልላት ዲቤት ግባ አድምጠኝ አድምጠኝና እናወራለን ቆይ ሚውት አታርጉ አድምጠኝና እናወራለን ኦኬ አድምጠኝና ምንም ችግር የለው አይደለም ሂስትሪ ታሪክ ያንተን ውሸት ለመስማት ፈቃደኛ አይደለም አወራለህ እኮ አልኩ ተቀብያለሁ ዲቤቱን ተቀብያለሁ ቀን ምረት ታወራኛለህ አድምጠኝ እኮ አልኩ ቀሲስ ዲበኩሉ ታሪክህን ያንተን ውሸት አላዳምጥም ዲቤቱን ተቀብያለሁ ናንክ አረፋ መድፈቅ ጀመርክ ተረጋጋና አውራኝ አንተ ዲቤቱን ተቀብያለሁ ቀን ቀጠሮ ያንተን ውሸት መስማት አልፈልግም አድምጠኝ ያንተን ግትልትልን የመስማት ግዴታ የለብኝም ተቀብያለሁ ዲቤቱን መቼ እንግባ አድምጠኝ እንኳን መቼ ዲቤቱ መቼ ይሁን ቀኑን ንገረኝ እንደዛ የለም አሁን ቆይ አድምጠኝ መልሰልኛል በሬሳ ላይ ቀኑን ንገረኝ ነው የምልህ ግትልትል ውሸትክን ባድወውን ነው ማስቀር አንተ እንደ ካህን ቄስ ነኝ ብለህ ያውም ደግሞ ዲያቆን ነኝ እያልክ የዋሸው ገና ከጸሎተ ማርያም ነው የምጀምርልህ ያቆነኝ ያልኩባቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ይላፈራ የ14 5 ዓመትን የውሸትክን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር ለበበሉ እዚህ ያላችሁ 1500 ሰው ለበበሉ ለስሙ ካህን ነው አንተ ሪከርድ አድርጉት መስማት ሳይሆን ሪከርድ ጅምራል ተከታተለ እዩት አልተረጋጋም በጣም እየጮኸ በጣም እየጮኸ ነው በጣም እየገለፈጠ ነው እዩት ምን እንደሚያደርገው እኔ እየጠየቅኩ ያለሁትን ሚዩት አድርገው አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው ሚዩት አድርገው በዚህ ነው ያልክ ቄስ ታሪክ አታብዛ ግን አጠራርገው ሚዩት አድርግ አልተረገ this is orthodox ለበበሉ እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው ፊቴም ላይ የሚነበባል እሱ ከካሜራ ውጪ አረፋ እየደፈቀም ሊሆን ይችላል ይሄን የሚያወራው ይሄ ሰው ስማ ቀለም ያዳምጥ ቀለም ይዋ ኤቲክሳቸው ቀለም የሰጠራይ ነበር ድጀቱን ተቀብያለሁ ና እንግባ ቀኑን ንገረኝ አሁን ታሪክ አታብዛ ቀኑን ንገረኝ መቼ እንግባ መቼ ይሻላል ኦኬ ሚዩት አድርግ እና ልጨርስ አላረግም ያንተን ውሸት የመስማት ግዴታ የለብኝም ዲቤቱን ልቀበልህ ነው የመጣው ተቀብዬ እቤት እኮ ነው የመጣው ና ዲቤት እንግባ ኤቲክሱን ይዩት ወንድሞቼ እና እህቶቼ ይህ ነው ግትልትልን አሰጣልህ ነበር ግን አትቀበልም ይሄው ነው ያንተ በቃ ቻው እዩት ኤቲክሱን ብቻ ይዩት ምን ያህል እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በረ ሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ እኔ ማንንም ሜንሽን አርኩት እሱ አልሞተም ብሎ ባለፈው ያመጣው ሰው ሌላ ሰው ነው እኔ ያን ሰው ማን እንደሆነ ራሱ እንኳን አላውቅም ካህን ናቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ናቸው ድምጽ ተመሳሰለ ብሎ ያመጣው ካህን እኔ ስማቸውንም ራሱ አላውቅም ነበር አይቻቸዋለሁ ሶሪ ራቢሽ ቢን ውጭ ላይ ወጥቼ ነው እንደዚህ ቆሻሻ እንደዚህ እየደፋ ያለ ነው አይተባል ኦኬ ልብ በሉ ወገኖች ነው ማይክ ማን ኮሜንቱ ክፈችው እህትየው ክፈችላቸው እኔ የሞተው አብሮ አደጌ ዲያቆን አበበ ጉልላት በረ ነው ኦኬ እሱ ደግሞ አልሞተም ነው እያለኛለሁ ይሄ ዲበኩሉ የሚባለው ሰውዬ ማለት ነው ባይ ዘ ዌይ ይሄ ሰው በአሜሪካ ህግ እንኳን ራሱ ሊጠየቅበት የሚችለውን ወንጀል ሰርቷል ምን በማድረግ የወንድማችንን የጌርሳምን ልጅ ሞት ላይ የቀለደ ሰው ነው አይደረግም በየትኛውም አገር ህግ እንደዚህ አይደረግም ሰው ሞተብኝ ብሎ ካለ ያ ሰው አልሞተም ብለህ ከተከራከርክ መረጃ ማቅረብ አለበት ሰውየውን በማምጣት ማለት ነው አልሞተም ብሎ ያለ ሰው መረጃው ማምጣት አለበት
እኔ ሞቷል ብዬ ስለ የለም እናትና አባቴ ቆሞ የቀበሩት ሰው ነው፣ አብሮ አደጌ ነው። በዚህ ከሀገሬ ከወጣሁባቸው ዘመናቶች ውስጥ ከአባቴ ጀምሮ አጎቴን አብሮ አደጌ ዲያቆን አበበ ጉልላት የሚሆን ሌሎች ጎረቤትና በቅርብ ርቀት የማውቃቸው ሁሉ ሰዎች ሞተዋል እና በባለፈው ለዲያቆን አበበ ጉልላትን ሳስብ ሳለቅስ ለዛ ሁሉ ቤተሰብ ነው ያለቀሱት። ምክንያቱም በሩቅ ሀገር ነው ሀዘን የሰማሁት፣ አልቀበርኳቸው። በዛ በእኔ ለቅሶ ላይ እንደሱ አይነት ስዳደግ የሆኑ ኦርቶዶክሳውያንን ሁሉ ጭምር ሳይቀር በሀዘኔ ላይ ሲያላግጡ ኖሩ። አሁን ስለ ታቦት ጥሪ ሳቀርብለት በሬሳ ላይ ልወዳደር በሬሳ ላይ ልከራከር ብሎ ዲያቆን ዘማርያም ዘለቀን የጠራው በዚህ ሰዓት ላይ 2 ዓመት ሙሉ ከልደተ ቃል ጋር ጥሪ ያቀርቦልኝ ተቀብየው አልቀበልም ብሎ ባለበት ነገር ላይ አሁን በዚህ ሰዓት ላይ ዘማርያም የዲቤት ጥሪውን ያቀረበው ለኔ ዲበኩሉ ለማስመለጥ ነው። ለምን በታቦት ጉዳይ ላይ ጥሪ ያቀርበለት ነበር ከ6 ቀን በፊት። ትናንትና ቆይ ማሽኑ ፈቅበልና ሰማችኋለሁ። ትናንትና ቀሲስ ቴዎድሮስ ባሉበት መዝሙር ያሬድ ባለበት በሬሳ ላይ ነው ልወዳደርህ የሚገባ በሬሳ ላይ ዲቤት ላድርግ ብሎ ያለኝ ቪዲዮ አሰማችኋለሁ። የአብሮ አደጌን የዛሬ 8-9 ዓመት ላይ የሞተውን አበበ ጉልላት ሞቷል አልሞተም አልሞተም ብሎ በሚል ዲቤት ላድርግ ብሎ ያለኝ በጣም ነውረኛ የሆነ ሰው እንደሆነ ይሄንን እናገራለሁ፣ ይሄንን አሳያለሁ። ኦኬ በአካል አግኝቼህ ባወራ ደስ ባለኝ ነበር። እቺን ቃል አትደግማትም ነበር እኔ ፊት። እንዴት አይነት ስድ የሆንክ ሰው እንደሆንክ ማለት ነው። ኦኬ እንደዚህ ብሎ መለሰልኝ። በጣም ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና ወገኖች፣ እኔ ካህንን እንደዚህ ተናግሬ አላውቅም። ምን ብሎ እንደመለሰልኝ ይሁት ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ድቤቱ ግን የእውነቴን ነው። ድቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ሞቷል ካልክ መረጃን ታቀርባለህ። እኔ ደግሞ ያ ያሰማኸው ድምፅ ልብ በሉ። እኔ ስለ ታቦት ጥሪ ያቀረብኩለት እሱ አበበ ጉልላት የሚባለው አብሮ አደግ ሞቷል አልሞተም ብሎ የሚል ዲቤት ላድርግ አለኝ። ዲቤት ላድርግ አልሞተም አለኝ። ካልሞተ አምጣው፣ አበበ ጉልላትን አምጣውና ኤርሚያስን እርታ። ሄደ ያመጣው ሰውዬ እኔም ማላቀው ሰው ነው፣ ስሙን ያልጠራሁት ሰው ነው። ድምፅ ተመሳስሎብኛል ከሆነ የብዙ ሰዎች ድምፅ ይመሳሰላል። አንተው ራሱ እንኳን ድምፄ እንትናን ይመስላል ብለህ ስትናገር ነበረ። ድምፅ ተመሳሰለ ብለህ ድምፁ የሚመሳሰል ሰው የእንትና የሚባሉ ካህን ናቸው ብለህ እኔ አክብራቸዋለሁ። እሳቸውን ካህን አይቻቸው አላቅም። እንዳንተ መረን አይደሉም። የኦርቶዶክስ ክርስቲያን ካህን ናቸው። ለመጀመሪያ ጊዜ ነው ያየኋቸው። የሆነ መግለጫ ሲሰጡ አይቻለሁ። የእሳቸውም ላይ ያየሁት አይ አንደኛ ይህ ሰው የኔን ስም አልጠራም፣ እኔ አለሁኝ የኔ ስም እንትና ነው፣ እኔ አበበ ጉልላት አይደለሁም ነው ያሉት። እኔ ግን ምንድን ነው ያልኩትኝ? አበበ ጉልላት ነው ያልኩት። የመጡት ሰውዬስ አበበ ጉልላት አይደለሁም ነው ያሉት። ታዲያ እኔ የጠራሁትን ሰው ነው እንጂ ማምጣት ያለበት እኔ ያልጠራሁትን ሰው ታመጣለህ እንዴ? ለምንድነው ኮሜንት የማትከፍቱት ወገኖች? ለምንድነው ኮሜንት የማትከፍቱት? እህትየው ኤርሚያው ከፈቱት፣ ኮሜንት ታውት በቃ ያ ምንም ይሁን ምንም ኮሜንት ከፈቱት፣ ችግር የለውም። እኛ እንደነሱ ፈርተን ኮሜንት ህዝቡ ላይ ዘግተን አናወራም። የፈለጉትን ይናገሩ። ስለዚህ በሞተ ሰው ልወያይህ ብሎ የዲቤት ጥሪውን መልሶልኛል። ያው ስሙት፣ እንደገና ማሽኑ ፈቅ ስላለ ስሙት። አሁን ያው ቀለሜ እያልኩ ተቸገርኩኝ። አውቄ ነው። ለማንኛውም ለቀልድ ያክል ነው። ለማንኛውም ዲቤቱ ግን የእውነቴን ነው። ዲቤቱ ግን ኤርሚያስ ወንድማችን ኤርሚያስ አበበ ጉልላት ያው ኦርቶዶክሶች ገደሉት፣ በመርዝ ነው የገደሉት፣ ሞተ ብልሃል እያለቀስክ ማለት ነው። ይኸው ቪዲዮ አለን። ሞቷል አልሞተም በሚል ዲቤት ጠርቻለሁ። ይታያችሁ
this is ኦርቶዶክስ። ቀሲስ ቴዎድሮስ እንኳን ነውር ነው አላሉ። የማከብራቸው አባት ናቸው። ይሄም ዲያቆን ነው። እንደዚህ አይባልም ብሎ አላለም። የጠራው በታቦቱ ላይ ነው፣ በታቦቱ ላይ መልሱ። በሱ ከፈለጉ በሌላ ጊዜ ጥሪ ማቅረብ ይችላሉ አላለም። ያው የነውረኞች ስብስብ ማለት ነው። ይሄ ሰው በወንድማችን በጌርሳም ላይ በልጁ ሞት ላይ ሲቀልድ የነበረ በጣም ነውረኛ ሰው ነው። የሚመጥነው ቃል ይሄ ስለሆነ የምናገረው ነውረኛ ሰው ነው። የራሱን መንፈሳዊ ልጆች የተባሉትን ጠርቶ የአብይ ደጋፊ ነው ወይስ ፋኖ ነህ፣ ብልጽግና ነህ ፋኖ ነህ ብሎ በሚል እነ ኢዮብ ዘሚካኤልን እነ ልደተ ቃልን እና አኬ የተባሉትን የነሱን ግሩፖች ሲያቆስል እንደነበረ ኢዮብ ዘሚካኤል አውጥቶበታል መረጃውን። ቪዲዮ አለኝ እጄ ላይ አሳይቻለሁ። አሁን ከእንደዚህ አይነት ሰው ጋራ ነው ዲቤት ላድርግ ብሎ ያለኝ። ያው ትናንትና ነው ይሄን የተናገረው። አሁን ነገሩ ሁሉ ሲጦዝበት ወደ ጩኸት ገባ ማለት ነው። ጨርሻለሁ። ቴንክ ዩ ቢኒያው መቀጠል እንችላለን። ለምን እንደምትወርደው ቢኒያው ምንድነው ዛሬ ከገስት ላይ የሚያስወርደው? ስልኩ ነው ኤርሚ፣ ስልኩ እያስቸገረ ብዙ እያስቸገረኝ ነው። ቆይ ሞዴሬተሬም ራሱ ኢንአክቲቭ እየሆነ ደጋግሞ አስቸገረኝ። እኔ ግን አንድ ያልገባኝ ጥያቄ አለ። አንድ የሚዩት አድርጉት የገባኝ። እሺ ቆይ ቀሲስ ዲበኩሉ አሁን እናትና አባቱ ማን ይባላሉ? ወይ እናቱን እስቲ ተናገር ተባለ። በአጭሩ እኮ ይህ ሰው እውነት ካለው እዚሁ ጋር መናገር ይችል ነበር። አልተናገረም። እውነት የለም ማለት ነው። ሲቀጥል ደግሞ ቆይ ይሄንን ጉዳይ ካልፈታን ከአንተ ጋር በታቦቱ አላወራም ካለ እንዴ ይሄ ጉዳይ ሳይፈታ ታዲያ ለምንድን ነው ዘማርያም በነገረ መስቀሉ ላይ እንዲያወራ በፈለገው እንዲያወራ የፈቀድከው? ቀሲስ ዘማርያም ያንተ ልጅ አይደል እንዴ? ለዘማርያም ሲሆን ይሄ ጉዳይ ሳይፈታ ችግር የለውም። ለአንተስ ብቻ ሲሆን ነው? ቀሲስ እርግጠኛ ነኝ ትሰማኛለህ። አየህ ሎጂክ ራሱ አይሰራም። ሎጂክ ራሱ በቃ በስርዓት አስበህ እያወራ አይደለም ማለት ነው። አይ ቤተክርስቲያንን ተሳድቧል ብለሃል አይደል? ቤተክርስቲያንን ከተሳደበ ሰው ጋር እኔ በዚህ ጉዳይ ይህንን መጀመሪያ ሰው ሞቷል አልሞተም የሚለውን ሳላወራ ከአንተ ጋር በነገረ በታቦቱ ላይ አላወራም። እሺ ልጅህስ ኦኬ፣ ይሄ ጉዳይ ሳይፈታ ለዘማርያም ግን ኢትስ ኦኬ። ኢዝ ዛት ሃው ኢት ወርክስ? እኔ ግን በጣም በእውነት ቀሲስ ዲበኩሉ ይቅርታ አድርግልኝ። በጣም እኔ ያው እንደ ትልቅ ሰው አታስብምም አትናገርምም ማለት እድሜንም ያው የአገልግሎትንም መጠን የመጠነ ስራ እየሰራ አይደለም። ቀሲስ ባይሆን በቃ ቅስናውን ወይ ተወውና ፖለቲካ ውስጥ አንደኛ እንግባበት። በቃ አንተ ፋኖ ሸኖ ምናምን እያልክ ስለምትውል በቃ ወይ ቅስናውን ለኦርቶዶክስ ቤተክርስቲያን አስረክበት ተወውና ግባበት አንደኛም ፖለቲክስ ውስጥ እና ይህንን አበረታታለሁ። እውነት ቢኖር ኖሮ የእናቱ ስም ማን ነው ስትባል በቃ በአጭሩ እከሊት ትባላለች ብለህ መመለስ ትችል ነበር። አላደረግከውም። ኦኬ፣ ወደ ሌሎች ኦርቶዶክሳውያን እንመለስ። ሎጂክ ግን በጣም ያሳብ። እኔ ጋር ሰዓት ብዙ ስለሄደ ሰላም ብያችሁ ልውረድ። እርሜ ሰላም ብያችኋለሁ። እብርዬ፣ ቢኒሾ፣ ሩት የታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ምናልባት ቅድም እንደሰማነው ሌሎች ፖለቲካዎችም ጭምር ናቸው ያሉት እና ቅድም ከሰማነው ድምፅ ባሻገር እዚህ መጥተው በ2 ሚሊዮን ብር ተደራድረናል እርሜ እንዳትገባ የሚል
ግልጽ የሆነ ፖለቲካ እንደሆነ ይታወቃል። ግን እኔ ያልገባኝ ጥያቄ ለምንድን ነው ፖለቲካ ውስጥ መግባት የተፈለገው ነው? ምንድን ነው በሃይንድ ያለው የሚለው ነገር በጣም ማለት እሱ አልገባኝም። እሱ ምስጢር አልገባኝም። አሁን ራሱ አንድን ሰው ዲቤት ስታደርግ እውነተኛ ስትሆን ነው ወይንም ይሄን ነገር ሲያረጋግጥልህ ነው ዲቤት የሚገባው ተብሎም አይነገርም ኖርማሊ። ምክንያቱም ዲቤት ማለት በራሱ አንተ ዲቤት የምታደርገው ወገን በተሳሳተ መንገድ ላይ እንዳለ አሲዩም አድርገህ ነው ዲቤት የምታደርገው እንጂ አንተ እውነተኛ ስትሆን የሆነ ነገር ኮንፈርም ስታደርግልኝ ዲቤት ገባለሁ ማለት በራሱ የዲቤትን አንደኛ ዓላማ አለማወቅ ነው፣ ምን እንደሆነ አለማወቅ ነው ብዬ አስባለሁ። ሁለተኛ ዲቤት ሲደረግ አንድ ሰው የራሱን እውነት ለመግለጥ ነው ዲቤት የሚገባው እንጂ የዛኛውን ፓርት የዛኛውን የተቃራኒውን ወገን ትክክለኛነትና ትክክለኛ አለመውን ለማረጋገጥ አይደለም። ይሄን ሁሉ ዙሪያ ጥምጥም መሄድ ምናልባትም የባለፈውን ሽንፈት በዚህ ሁኔታ ለመሸፈን መሞከር ብዙም የሚያስኬድ አይመስለኝም። አሁን ራሱ ቀሲስ ዲበኩሉ የዲቤቱን ጥያቄ የተቀበሉበት መንገድ በራሱ አለመቀበልን ነው የሚያሳየው። ቢተውትስ እንደኔ ማለት ነው በቃ ዲቤት አንገባም የሚል አቋም ቢይዙ ይሻላችኋል ብዬ አስባለሁ። ኦልሬዲ የባለፈውን ሽንፈት በእንደዚህ አይነት ሁኔታ ለመሸፈን መሞከር ምናልባት ስህተትን እየወለደ ሌላ ዓለም ውስጥ እንዳይገቡም እፈራለሁ። የእውነት ነው የሚላችሁ። እኛ ቤት ያለን አንድ ነገር ምናልባት ማስታወስ የሚፈልገው ምንድን ነው፣ ኤርሚ ዲቤት የሚገባው ኦኬ እኛ ስለምንፈልገውን ብቻ አይደለም። መግባት አለብህ እንደዚህ መሆን አለብህ ልንለውን አንችልም። እንደዚህ ማለትም የለብንም። ለእኔ ስትል ዲቤት ግባ፣ ለእኔ ስትል እንደዚህ አድርግ የሚሉ ቋንቋዎች እዛ ቤት የፖለቲካ ስታይል ነው። እኛ ቤት ግን ሊሆን አይገባም ብዬ አስባለሁ። ምክንያቱም እኛ ዲቤት ስንገባ ኤርሚ ዲቤት ስገባ የእግዚአብሔርን ቃል እውነት ለመግለጥ ነው የሚገባው። እውነት ይዞ ነው የሚገባው። ስለዚህ ደፋር ነው። ለምን? በመንፈስ ቅዱስ ስለሚታገዝ እውነት ስላለው ወንጌልን ስለሚናገር የሚፈራው ነገር የለም፣ የሚያስፈራውም ነገር የለም፣ የሚያሸማቀውም ነገር የለም። ኢንቫይት ያደርጋል። ኖርማሊ እንደኔ ደግሞ ኢንቫይት ስላደረገው ብቻ ሮጦ ይገባልን ብዬ አላስብም፣ አድርጎም ስለማያውቅ። መጽሐፍ ቅዱስ ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። አይ ቲንክ ሐዋርያት ሥራ ምዕራፍ 16 ላይ ከተከለከለም ዝም ይላል። ግን ሁሌም እውነት የእግዚአብሔር ቃል ሙላት ውስጡ ላይ ስላለ ሬዲ ነው በየትኛውም የመጽሐፍ ቅዱስ ርዕስ ውስጥ ሊያወራ ሬዲ ነው። ሌሎቹ ግን አንደኛ ከመጽሐፍ ቅዱስ እውነት ውጭ ስለሆነ ብዙ የተዘበራረቀባቸው ነገሮች ስላሉ ፍርሃት ውስጥ ናቸው። ስለዚህ ፖለቲካው ያዋጣል። እኛ ጋር ፖለቲካ የለም። እኛ ጋር እውነት ነው ያለው። እኛ ጋር ወንጌል ነው ያለው። እኛ ጋር መጽሐፍ ቅዱስ ነው ያለው። እኛ ጋር መንፈስ ቅዱስ ነው ያለው። ስለዚህ አናስገድደው። ኤርሚን ጥሪ ሲያደርግም እኛን ለማስደሰትም ጥሪ አያደርግም። የራሱን እውቀት ለመግለጥም ጥሪ አያደርግም። ጸልዮ አስቦበት ተዘጋጅቶ ጥሪ ያደርጋል። ጥሪ ከተደረገለትም ጸልዮ ሄዶ ውይይት ያደርጋል ካላስ እንጂ ይሄ የፖለቲካ ጨውታ እዛ ቤት የነበረውን እኛ ቤት ማምጣት እኔ ተገቢ ነው ብዬ አልጠብቅም። ጥንቃቄ እናድርግ። እግዚአብሔር እንዲረዳው እንጸልይ። ምክንያቱም ብዙ አገልግሎት ነው የሚያገለግለው፣ ብዙ ኃላፊነት አለበት። በሚዲያውም በተለያየ ሚዲያዎች ላይም በቲክቶክም በፌስቡክም በዩቱብም እንደገና በቸርችም የሚያገለግላቸው አገልግሎቶች ሰፊ ናቸው። ወንጌልን የምንወድ ከሆነ እንጸልይለን ለኤርሚ። ከዛ ባሻገር ግን ለእኔ ስትል ዲቤት ግባልኝ፣
እንዴት አትገባም አይባልምም። ኖርማል እንደዛ አይነት ነገር ቢቆም እኛ ጋር እዛ በተቃራኒ ወገን ያሉት ግን ለእነርሱ ምክር ያለኝ ወደ እውነት ነው። በቃ እውነት ያልያዘ ሰው ሁልጊዜም ሲሸማቀቅ ነው የሚኖረው። እኛ ጋር ወንጌል አለ፣ እኛ ጋር እውነት አለ፣ እኛ ጋር ክርስቶስ አለ፣ እኛ ጋር መድኃኒት አለ። ጥሪያችን ለምን ትሸማቀቃላችሁ ነው። ለምን ወጥ ወደ ሆነው አቋም አትመጡም? ያም እውነተኛ የሆነውን የእግዚአብሔርን ቃል አምናችሁ እንደ ኤርሚ ቀና ብላችሁ ለማውራት ቀና ብላችሁ እውነቱን ለመግለጥ ያላችሁ አማራጭ ፖለቲካ መስራት አይደለም። ያለን አማራጭ የእግዚአብሔርን ቃል እውነት መከተል ብቻ ነው። ይሄ ነው የሚያዋጣው። ፖለቲካ የትም አያደርስም። አንዱን ስትይዘው በአንዱ ይፈርስብሃል። አንዱን ለመሸፈን ስትሞክር ሌላውን ትገልጠዋል። ስለዚህ ከእንደዚህ አይነት ነገር ሊያወጣችሁ የሚችለው ለእግዚአብሔር ቃል እውነት መገዛት ብቻ ነው። ለእነርሱ ያለን ጥሪ ነው። ለእኛ ደግሞ እኛ ቤት ቅድም እንዳልኩኝ እናስገድደው ኤርሚ ዲዘርን አድርጎ በመንፈስ ቅዱስ ታግዞ ተዘጋጅቶ ጥሪ ያደርጋል። ለጥሪም እሺ ሊል ይችላል። ይህን ያለኝ። በጣም ወዳችኋለሁ። ህብርዬ አይሚስዩ በእውነት ረጅም ጊዜ አልተገናኘንም። ቅድም ስለ 50 ምናምን ያወራው ስለ ታብታብ ነው፣ ሌላ ነገር አይደለም። ተባረኩልኝ። ወዳችኋለሁ። እሺ ሚራክል ታንክ ዩ። ጸጋ ይብዛል። አሜን። እሺ አሁን የነገሩ ጭብጥ ምንድን ነው ከተባለ በቃ ባለፈውን ከህዝቡ ላይ ስዕሉን አስጥለነዋል። ጌታ ይባረክና ስዕሉን ጥሏል። ስዕል አሳቅፋችሁት ለዘመናት ያኖራችሁትን ህዝብ ጌታ ይባረክ፣ ስዕሉን ከእጁ ላይ አስጥሏል ጌታ። አሁን እሷን ድበቃ በቃ የኦርቶዶክሳውያን እኔ ቀሳስቱ እንኳን ትንሽ የማስተዋል ብቃት የላችሁም፣ ግን በቃ አሁን ስዕሉን ጥሏል። ለምን ጣለ ነው? በዚህ በዛ ሩጫ እንዴ! አስተውላችሁ ከሆነ ወገኖች፣ አስተውላችሁ ከሆነ እንዴ ከዛ ዲቤት በኋላ በቃ ኦርቶዶክሳዊ የሆነ ሁሉ እየተነሳ ዲቤት ህዝቤ ተጽናኑ እንዴ! አይዟችሁ፣ በዚህ ልክ አይምረራችሁ። አይ ቲንክ አንዳንዱ ቄስ በውስጥ ሳይል ነጋዴ ሳይሆን አይቀርም፣ ቢዝነስ ተቋርጧል መሰለኝ። እኔ ግን ቀሲስ ዲበኩሉ እየሰማኝ ከሆነ እቺን ጥያቄን በትክክል መልስልኝ ፕሊዝ። ኦኬ በቃ አሁን አንተ ስለ ሙታን ልታወራ ነው የመጣው። ለነገሩ አስቀድሜ ሙታንን በምትሰጥ የሌለውን እንዳለ አድርጋ በምትጽፍና በምታስተምር በአንዲት ኦርቶዶክስ አምናለሁ የምትለዋን ጽፌላችሁ ነበር። ለአንተም በውስጥ ወይ ልክልሃለሁ ቀሲስዬ። ግን ቀሲስ ስለ ሙታን ካላወራን ቃለ እግዚአብሔር ላይ ዲቤት አናደርግም ማለት አንደኛ አሳፋሪ ነው፣ እንደ ቄስ አንደኛ አሳፋሪ ነው። ሁለተኛ እኔ እንደዛ አላወራም ካልክ ለምን ዘማርያምስ እንዲያወራ እንዴት ፈቀድክለት? አንተ ቄስ ነህ፣ ዘማርያም እንግዲህ ዲያቆን ነው። እንዲህ አንተ በዘማርያም ላይ እንትን አለ፣ ስልጣን አለ፣ ተው አትልም ወይ? ወይንም ይፍቱኝ እስከሚልህ ድረስ ዘማርያም ለምን አታስረውም? ለአንተ የቀረበ በቃ ዲቤት አለ፣ ተቀበል እባክህን። ስለ ሙታን ሌላ ጊዜ እናወራለን። ቃለ እግዚአብሔር ሰዎች እንዲሰሙ ስለ ሙታን ሌላ ጊዜ ዲቤት ትገባለህ። ሰው ዲቤት ስለ ሙታን ካልገባው ተው ይቅርታ ወገኖች፣ ጌታን እኔ ሀሳብ በጣም ስላሳቀኝ ነው። ሰው ስለ ሙታን ካላወራው ዲቤት ካልገባው ጥያቄ አለኝ ለቄስ ዲበኩሉ፣ ለመምህር ዲበኩሉ ጥያቄ ምንድን ነው? ይሄ ዲያቆን አበበ ካለ በህይወት አለ ብሎ የሚያምኑ ከሆነ ቄስስ የሚሰሙኝ ከሆነ በዚህ ዓለም ላይ አሁን በ21ኛው ክፍለ ዘመን ሚዲያ አለ። እያንዳንዱ በገጠር እንኳን ኢትዮጵያ ገጠር እንኳን ስንሄድ ቴሌፎን ያሌለው የለም።
ይዟቸው ቢመጣ አበበ የሚባለው በሕይወት ካለ ቢመጣ መልካም ነው። ምክንያቱም አባባላቸው እንደ አንድ የቤተክርስቲያን ካህን ተገቢ አይደለም። አንድ የሩታ ቆይ ከይቅርታ ጋር ቴንኪው። እሺ ቅድም ላይ ስትቀዱ የነበራችሁ በቃል ኪዳኑ ታቦት ዙሪያ የዲቤት ጥሪውን ተቀብያለሁ ብሎ ያለበትን ቦታ እሱን ፓርት እፈልገዋለሁኝ የቆረጣችሁ ሰዎች ምንም ድምፅ ሳትቀላቅሉበት እና ቀኑ መቼ እንዲሆን ንገሩልኝ። ውይይታችን የቃል ኪዳኑ ታቦት በእስራኤል የነበረው ወደ ኢትዮጵያ መጥቷል ብሎ በሚለው በብሉይ ኪዳኑ አክሱም ጽዮን ተቀምጧል ብሎ በተባለው ላይ ነው። እናም ደግሞ በአዲስ ኪዳን ታቦት አለን ብላ የምትል ብቸኛ ቤተክርስቲያን ሆና የምታወጣው የምታገባው እሱ ካህን እንደመሆኑ መጠን በላው ላይ የሚቀድስበት የሚያወጣው የሚገባው መጽሐፍ ቅዱሳዊነቱ ብሎ በሚል የዲቤት ጥሪውን አቅርቤለት በጓደኛህ በአብሮ አደግህ ሞት ላይ በሬሳ ላይ ዲቤት ላይ አድርገል ብሎ ትናንት መልሶ ነበር። አሁን ቅድም መጥቶ ተቀብያለሁ ብሎኛል። ቀኑ የት ይሁን ቦታው እኔ በእኔ ምርጫ በአንድ ምንድነው ለእኔም ለሱም አድሎ ሊደረግ በማይችልበት በኮሆስት አይደለም፣ በኮሆስት አይሆንም። ለምን ሚዩት ስለሚያደርጉ የማወጣው የዘመናት ሚስጥር ስላለ ቀኑን እና ቤት ብቻ ይምረጥልኝ እና ይኸው ያቀረብኩትን ጥሪ በሬሳ ላይ ልወዳደርህ በሬሳ ላይ ልከራከር ብሎ ስላለኝ ትናንትና ይሄንን መልስ ስለመልሰልኝ ቪዲዮ አሳይቼ ነበር። አሁን ግን ተቀብያለሁ ብሎ ካለ ቴዲ አዋሳ ቤትም ከሆነ ይሁን ማንም ቤት ይሁን እንዳያጥፈው እና ሂዱና ንገሩት ለዲበኩሉ ቀኑን ብቻ ያሳውቀኝ፣ ቀኑና ሰዓቱን ብቻ ያሳውቀኝ። እኔ እንደነሱ ጥሪ አቅርቤ ወደ ኋላ አይደለም። ቀኑና ሰዓቱን ብቻ ይንገረኝ። ከቀሲስ ዲበኩሉ ጋር አርእስቱን አንለቅም። የቃል ኪዳኑ ታቦት ነው። እዛው ቤቷ ላይ እንገናኝ ወገኖቼ። ቀኑና ሰዓቱን ብቻ ጠይቁልኝ። ቀኑና ሰዓቱን ጠይቁና ከፈለጋችሁም ገስት ልካችሁ ቀንና ሰዓቱ የትዩን ቦታ የትዩን ብላችሁ እሱን ቦታ አስመርጡልኝ። ኦኬ ቦታ አስመርጡልኝ። አረስታ አንለቅም። በአርእስቱ ላወራ 1,000,000% ፈርም ያለውኝ ነው። እኔው ነኝ ዲቤት ጥሩን ያቀረብኩት። እኔ አላጠፍኩትም። እሱ ነው አጥፎ በሬሳ ላይ ልወዳደር ያለኝ። በታቦቱ ላይ ካለ ያው ቴዲ አዋሳ ቤት እኔ እንደ ምርጫ ብዬላለሁ። ይቀበለኝ። ተቀብያለሁ ብሎኛል። ቅድም ቃሉ እንዳያጠፍ ጋይድ ንገሩ። ቴንክ ዩ ጸጋ ይብዛላችሁ። ኤርሚ አቤት ፓስተርዬ። ከዚህ ጋር ተያይዞ አብሮ መሆን ያለበት ምንድን ነው? ቤት መረጣውን በተመለከተ ማለት ነው። ባለፈው ጊዜ አንተ ለውይይት የማትገባባቸው ወይም ልትወያይባቸው የማትችላቸው የታወቁ ቤቶች አሉ። ልክ ነው። እነዛን ቤቶች መምረጥ ከውይይቱ እንደ መሸሽ ይቆጠራል። ልክ ነው። በቅድሚያ ስላሳወቅክ ማለት ነው። ከውይይቱ እንደ መሸሽ ይቆጠራል። ሪሊ ውይይቱን የሚፈልጉት ከሆነ ቄስ ዲበኩሉ እፈልጋለሁ ብለዋል። ካሉ መቼም እስካሁን ድረስ በዚህ በሶሻል ሚዲያ ላይ ካየናቸው ጥሩ አወያዮች ቴዲ አዋሳ ነው ምናምን ትሉት ልጅ ጥሩ ባለፈው ጥሩ ስላወያያችሁ የቤቱን ሕግ አሳውቋችሁ እዛ ቤት ብትወያዩ ደ ቤስት። እኔ አንድ ሚሊዮን ሰዎች እነዛ አንተ ባለፈው ሜንሽን ያረካቸውን 3 ሰዎች ቤት ግን አሁኑኑ መታወቅ አለበት። እዛ ቤት የሚደረግ ከሆነ በቃ ውይይቱን ከአንተ ጋር ላለማድረግ ነው። ከዛ ቤት ውጪ ውይይቱን ለማድረግ አንተ ፈቃደኛ ነህ? አንድ ሁለተኛ እየገረመኝ ያለ ነገር አሁን ቅድም ያነሳው እንትና ሞቷል እንትና በህይወት አለ። ይሄ ፍርድ ቤት ነው እንጂ እዚህ አይደለም የሚነሳው። ሰውየው ሞቷል አልሞተም የሚል ከሳሽ ካለ ምን ካለ ምናምን ፍርድ ቤት ሄዳችሁ ፍርድ ቤት ተሟገቱ በሰውየው ጉዳይ ላይ። እዚህ አስተምህሮ ጉዳይ ነው የሚካሄደው። እኛ አንድ ሰውዬ ሞቱ በህይወት አሉ አይደለም ውይይቱ። የውይይቱ ዋነኛ ዓላማ አስተምህሮ ነው። ይሄ ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችም ሆነ ለሌላው ማህበረሰብ የወንጌልን እውነት ለማስተማር የሚረዳ አስተምህሮ ላይ መሰረት ያደረገ ውይይት ይካሄዳል እንጂ አየለ ሞቷል አልሞተም፣ ተስፋዬ ሞቷል አልሞተም፣ እኛ ምን አገባን? እኛ ከፈለጋችሁ እሱን በተመለከተ እዛ ተነጋገሩ።
በፍርድ ቤት መጠያየቅ ካለባችሁ በፍርድ ቤት ተጠያየቁ። ለእኛ ስለማይጠቅመን እንዲህ አይነት ዲቤት እንዳትገባ ከወዲሁ 1100 1.1K አድማጮች አሉ። አሁን እኔ በጣም ከነሱ እንደ አንዱ ሆኜ እንዴት አይነት ዲቤት እንዳስገባ ነው። ዲቤትማ ገባለሁ ፓስተር። አይ እኛ ያው ሰማኝ፣ በደንብ ሰማኝ። አንድ ሰውዬ ሞቷል ላልሞተም ለእኛ ምንም አይጠቅምንም። ኦኬ፣ እሱ ላይ ከሆነ ኦኬ፣ በደንብ ስማ። እኛ አንድ ሰውዬ ሞቷል ላልሞተም ከፈለጋችሁ ሂዱና ፍርድ ቤት ተጠያየቁ። እሱ እኛ ምንም አይጠቅምንም። እኛ የምንፈልገው ትምህርት ነው። እኛ ከውይይታችሁ እኮ እንማራለን። ከውይይታችሁ ደግሞ የምንማርበት ምክንያታችን እምነታችንን፣ ትክክለኛውን እምነታችንን ለመያዝ ነው። ወደ ኦርቶዶክስ መሄድ ካለብን ወደ ኦርቶዶክስ ቤተ እምነት ሄደን እምነታችንን እዛ እናጸናለን። ወደ ወንጌል መምጣት ካለብን ወደ ወንጌል መተን እምነታችንን እናጸናለን። ስለዚህ ውይይቱ እዚህ ላይ ነው የሚያርፈው እንጂ ይሄ ተስፋዬ ሞቷል አልሞተም፣ ከበደ አለ የለም፣ እኛ የህዝብ ቆጠራ ላይ ስላልሆንን እንደሱ አይነት ነገር እንዳይሆንብን ፓስተር፣ የሱ ከሆነ እሺ እንደሱ እንዳይሆንብን ለማለት ነው። እንደሱ እንዳይሆንብን በሱ መልክ ቢሆን ማለት ይሄንን ለመምህር ዲበኩሉም ብትነግሯቸው ጥሩ ነው። ቢቻል ከሆነ አሁን የሰጠው ሀሳብ እሳቸው እንደ ሃይማኖት አባትነታቸው እንደ ሃይማኖት አስተማሪነታቸው በእምነት ጉዳይ ላይ በትምህርት ጉዳይ ላይ ከአንተ ጋር ቢወያዩ ነው የምንፈልገው። እኛ ከእሳቸው መማር የምንፈልገው እሱን ነው እንጂ አንድ ሰውዬ መሞቱንም በህይወት መኖሩንም አሁን ለጊዜው ጥያቄያችን ስላልሆነ ባይቸገሩብን በዚህ ተቀብያለሁ። ፓስተሩ ጸጋ ይብዛልህ። እኔ የሚያቀርብኩት በቃል ኪዳኑ ታቦት ነው። በእልልታና በጭብጨባ ቤቴ ድረስ መጥተው ሰዓት ብለው ነበረ። ቅድም በሬሳው ላይ ልከራከር ብሎ ስላለኝ ነው እንደዛ ያልኩትኝ። ተቀብያለሁ ብሎኛል። እሱንና ቀኑን ብቻ ቦታ ይምረጥ። እኔ እንደ ቴዲ ሐዋሳን ሪከመንድ አደርጋለሁኝ። በቴዲ ሐዋሳ ቤት ዛሬ ምሽት ብለው ቢሉኝ እገባለሁኝ፣ ነገም ብለው ቢሉኝ እገባለሁኝ። ከፈለጉ ከወርም በኋላ እገባ እችላለሁ። ይዘጋጁ። ታቦት በአዲስ ኪዳን እና ታቦት ከብሉይ ኪዳን ወደ ኢትዮጵያ አምጥተናል ብላ ባለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን አክሱም ጽዮን ማርያም በተቀመጠው የዘመናት ውሸት ሲናድ ታዩታላችሁ። ተቀብለዋል፣ ተቀብያለሁ። እኔ ነው ጥሪ ያቀረብኩት። እዛ ላይ እንገናኝ። ንገሩልኝ። ገስትም ገብታችሁ ቢሆን ንገሩ። ሰዓቱና ቀኑን ብቻ ይምረጥልኝ። ቴንኪው። የማይታጠፍ ቃሌ ነው። የኤልያስ አምላክ ምስክር። እኔ እንደነሱ ጥሪ ጠርቼ አላጥፍም። የኔ ፓስተሮች በርቀት በቅርብም ያሉ አሁን ፓስተር ታሬ ፓስተር አይደለም በርቀት ስላለ ማለት ነው። በሱ መጋቢነት ስራ አይደለም ያለሁት፣ ግን እንደ ታላቅ ወንድም እንደ እግዚአብሔር ሰው የምሰማው ነው። ተግሳጹንም ምክሩን የምሰማው ነው። የዚህ ያሉ የወንጌላውያን አማኞች ይሄንን ጥሪ አትቀበል፣ ይቅርብህ፣ ውድቅ አድርገው ብሎ አንድ ሰው አልመከረኝም። አንድ ሰው እንደነሱ በውስጥ አይደዋወሉም። በውስጥ ደዋውሉ ይቅርብህ ምናምን ነገር ብላይ ነው። ያው በሬሳ ላይ እንዳትከራከር ነው እንጂ የጠራው ታቦት ነው። በታቦት ላይ ተከራከር፣ ግባ ነው እያለኝ ያለው ፓስተር። አያችሁት አይደል? የጴንጤ ፓስተሮች ግባ፣ ራስነህ ጥሪውን ያቀረብከው ግባ ነው። እኔም ያው አልገባም ብዬ አላልኩም። እኔ ራሴ እንደሚገባ በጣም እርግጠኛ ሆኜ ነው። በዚህ ነው ልዩነታችን። እግረ መንገድ ቤት ጥሪ አቅርበው ሌሊቱን ሁሉ ሲደውሉ የሚያድሩት እነሱ ናቸው እኮ። ታስበላናለህ እያሉ እነ ሊቀ ሊቃውንት ቀለመወርቅ ማለት ነው። ዲበኩሉን ሂዱና ታዩት። አሁን ይላል እገባለሁ። አሁን ማለት አሁን ከሆነ ሰዓት እያዝልን፣ አሁን ከሆነ ቴዲ ጋር ደውዬ እነግረዋለሁ። አሁን ከሆነ አሁን ማለት ነው። በዚህ ምሽት እስከዚህ ድረስ ሬዲ ነኝ። በታቦቱ ጉዳይ ከሆነ ማለት ነው። እና ቴንኪው አስታውቁ። ተባረኩ። ቀጥሉ። ግን በዚሁ አጋጣሚ ኤርሚያው በዛውም አንድ ልንነግራቸው የምንወደው ነገር ቀሲስ ዲበኩሉ ይሄንን ጥሪ ተቀብለው ቴዲ ሐዋሳ ቤት ወይንም ያው በጣም ምቹ እንግዲህ ጥሩ አወያ የሚባለው ቴዲ ሐዋሳ ነው ከረንትሊ። እሱ ጋር ይሄ ዲቤት ከተካሄደ በኋላ የዘማርያምንም ኮንሲደር ይደረጋል። ግን መጀመሪያ ቀሲስ ዲበኩሉ በታቦቱ ዙሪያ ይህንን ውይይት ይቀበሉ። ይህንን ጨርስ። ይሄ ካለቀ በኋላ እኔም እያልኩ ይሄ ይለቅ፣ ሌላ ነገር እንዳታወሩ። ይህንን ጨርስ።
ይሄ ይለቅና ከዛ በኋላ ደግሞ እያንዳንዱ ወረፋውን ተከትሎ እያንዳንዱ ይመጣል። ምንም እንትን የለውም እና ቀሲስ ዲበኩሉ ሰምተዋል። ያልሰሙም ከሆነ እዚህ ያላቸው ወንጌል አማኞች ቪዲዮውን አስተላልፉላቸው፣ ፖስት አድርጉላቸው። ሰምተዋል። ቅድምም እቀበላለሁ ብለዋል። ዳጸ ልሳን ይሁን እውነት ይሁን አናውቅም። ከተቀበሉ ይኸው ቦታው ተመርጧል። ሜዳው ላይ ይኸው ቃል እግዚአብሔርን ሰው ይሰማል ማለት ነው። ጸጋ ይብዛላችሁ። እሺ ቀጥሉ። እናመሰግናለን። እብሮ ያለሽ እኔ የተባረክ እብሮ አይታለች ይሳቆር አይ ቲንክ ካርቷል ወይ ተቀበል አለኛ አይ ይሳቆር ገብቷልና ሰላም በለን ማለት ነው። እሺ ገቡ ካሉ ያው ሁላችሁንም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ምሕረት በኩነትና መልካምነት ከሁላችን ጋር ይሁን። ብሩካን ናችሁ። ሰላም ብያለሁ። ከላይም ከታችም ያላችሁ ስም ከጠራው እንዳላዳላ ብዬ የአንዳንድ ሰው ስም አይታይም። ጌታ ኢየሱስ ይባርካችሁ። የቅድሞ አይነት ነገር ሲመጣ ያው ቅድም እንደተባለው ወዳው ነገሩን ቆርጣችሁ ብዙ ሰዎች አሁን የሚፈልጉት ምን ገልጦን እውነት እንዳይገለጥ ለመከልከል ወንጌል ወደፊት እንዳይሄድ ጊዜ ለመበላትም እንደሆነ እንዳትረሱ ለማለት ነው። ጊዜ እንዳባክኑባችሁ ተጠንቀቁ። ያመጡት ሐሳብ ላይ ቅድም እንደተባለው ማወራት ስለ ሰውየው ወይም ስለሆነ ሰውየው መረጃ ካለው ከነ መረጃው ካስፈለገ ወገን አለው ኤርሚ አለ ኤርሚን የሚያውቁትን ሰዎች ሰብስበው ቢያወሩ በዛው። ከዛ ውጪ ይሄ ማዕከል የሆነውን አሁን የተነሳውን አይነት እንደ ታቦት አይነቱን ፊት ለፊት መገላለጡ ጥሩ ነው። ያ አቅም ካላቸው ወይም ግልጠቱ ካላቸው ያረጋግጡ፣ ከሌላቸው ደግሞ የለንም እኛ ዋሽተናል ብሎ የሚናገሩትን መንገድ እንዲበጅ ማድረግ ነው። ከዛ ውጪ ግን እንደ አሁኑ ጊዜ ለማባከን ወይም ዋናው ነገር እንዳይወራ ምንድን ነው የሚባለው ነቀፋ ወይም እንዲህ ብለዋል እንዲህ ሆነዋል ለማለት የሚያናግሩ ነገሮች ላይ ውስጥ ያላችሁ የምትረዱ እንዲህ ቁጭ ብላችሁ የምታስተባብሩ ወንድሞች ይዞች እናንተ ጣልቃ ገብታችሁ የማስቆምን ነገር ስሩ ለማለት ነው። በተረፈ እግዚአብሔር ይባርካችሁ አለሁ። ቤኒ እሺ ጸጋ ይብዛል። እሺ ሄዱ ለታወሪ ነው። ሰላም ልበላችሁ ብዬ ነው። ሰላምታ እየሰጣችሁ ስለሆነ ሰላም ልበላችሁ ብዬ ነው። የሰማይ ንጉስ እግዚአብሔር አምላክ ይባረክ። ሁላችሁንም ሰላም ብያለሁ። እዚህ ያላችሁት ወንድሞቻችን እህቶቻችን ተባረኩ። በእውነት እግዚአብሔር በእጥፍ ይባርካችሁ። ያው እውነት ነው አርነት የሚያወጣው መጽሐፍም እንደሚለን ሁሉም ነገር በቃ ኤርሚ ማለት ነው። ሌሎቻችሁም እዚህ ያላችሁት እውነት ይዛችሁ ነው የምትመጡት። እውነትን ነው ይዛችሁ የምትመጡት። ያንን እውነት ማን ይጋፈጠው ነው። አሁን ዝም ብሎ እንትን አይደለም እና ማን ይጋፈጠው። ስለዚህ እኔ በእውነት አሁን ፓስተር ታሬ እግዚአብሔር ይባርክ ስትናገር የነበረው ነገር ስለ ሞተ ሰው ሊያወራ ለምን መጣ? ምንድን ነው ይሄ ነገር? በጣም አደጋገሙትና እንደዛ አይደለም እና እውነት አርነት ስለሚያወጣ እስኪ ወደ እውነቱ በቃ ሰው በእውነት ጥያቄ እየጠየቀ ነው። ነፃ እየወጣ ነው። ሰው እውነቱን እያወቀ ነው። በሁሉም ቦታ ጥያቄ በጥያቄ እየተጠየቁ ነው። ያ ነገር ነው እንትን ያደረጋቸው ከአቡነ ገብርኤል ጀምሮ አትደንግጡ። ከዛ በፊትም ያው ነበረ፣ ግን ከዛች ጊዜ ጀምሮ እሳቸው በኦርቶዶክስ ያው ጳጳስ ስለነበሩ ናቸውም አሁን አላቅም እና ከዛን ጊዜ ጀምሮ እስካሁን ድረስ እየሆነ ያለውን ነገር አስተውሉት እና በጣም በቃ ነውጥ፣ በጣም ነውጥ ሆነ በቃ መናወጥ እና እኔ ሁልጊዜ እንደውም ከብሩዬ ጋር በውስጥም ስናወራ ምናምን 45 ደቂቃ እኮ አይቆዩም ላይቭ ላይ 45 ደቂቃ ፈንቶ ተወርቶ እንትን ይላል። ስንት ሰዓት ነው እዚህ የምትቀመጡት ያላችሁት እናንተ? አይኖቻችሁን ወደ ሰማይ አንስታችሁ በቃ አምላክ እግዚአብሔር ከሰማይ ሁሉ በታች ላሉት አህዛብ ሁሉ የሰጣቸውን እያለ ነው እንትን የሚለውና በእውነት የሰማይ ሰራዊት ይሄንን ሁሉ ይመለከታል፣ ይሄንን ሁሉ ያያል። እና እውነትን ይዛችሁ ነው እየወጣችሁ ያላችሁት። ኤርሚዬ በርታ፣ ቀጥል። በአንተ ላይ እየሰራ ያለው አንተ አይደለህም። በአንተ ላይ እየሰራ ያለው እውነተኛው መንፈስ ቅዱስ ነው። እውነተኛው እግዚአብሔር ነው። ሰልፉ የእግዚአብሔር ነው፣ የሰው አይደለም፣ የስጋና ደም አይደለም።
አንተ አይደለህም። ሁሌ እንደምትለው አንተ አይደለህም ጀግናው። ጀግናው ኢየሱስ ነው። ጀግናው የእግዚአብሔር ቃል ነው ነፃ የሚያወጣው እና ከእናንተ ጋር ነው ያለነው። ሰማችኋለን። ቀጥሉ። ተባረኩ። እሺ ጸጋ ይብዛልሽ ሩታይ። ታርገኝ በቃ ማለት አሁን የሞቱ ሰዎችን አትጥሩብን። አሁን ሕያው የሆኑ ሰዎች አሉ። ለእነሱ የሚጠቅመው ቃለ እግዚአብሔር ሲገለጥና እውነተኛው የሆነው አስተምሮም ልምምድም የትኛው ነው ሲባል የትኛው ነው ተብሎ እውነቱን ሰውን መዝኖ እንደ እግዚአብሔር ቃል ሁሉ ነገር ተመዝኖ አደባባይ ሲወጣ በህይወት ላለው ሰው ይጠቅማል። በህይወት ላለው ሰው ይጠቅማል። ገብተዋል። በህይወት ላለው ሰው ይጠቅማል እንጂ አንድ ሰው አንድ ዲያቆን ሞቷል በእሱ ላይ ሞግተኝ ማለት በጣም እኔ ከንቱ የሆነ ሙገታ ነው። ዝም ብሎ አፍ ማድከም ነው። ኤኒዌይስ ይሄንን በዚህ እንዝጋው። ወንጌል አማኞች የቪዲዮውን ቅድም ቀሲስ ዲበኩሉ ገብተው እቀበላለሁ ምናምን ያሉትን ቪዲዮ ካላችሁ በደንብ እሱን ሴቭ አድርጉት፣ ፖስት አድርጉላቸው። ጥሪው እንግዲህ ተሰጥቷቸዋል፣ ደርሷቸዋል። ለሳቸውም ቴዲ ሐዋሳ ቤት ቢቻል ጥሩ አወያይ ስለሆነ እሱ ቤት ቢደረግ ተብሏል። ካሉ ይቀበሉ፣ ከተቀበሉ ደግሞ ይሄ ለሕያዋን ሁሉ ይጠቅማል። ዛሬ የእግዚአብሔር እስትንፋስ ያለው ሁሉ ዛሬ በህይወት ቆሞ የሚመላለሰው ሁሉ ለነሱ ይጠቅማል። ይሄ ዲቤት ምኑ ስለ ታቦቱ ከየት መጣ እንዴት መጣ፣ በአዲስ ኪዳኑ ደግሞ ያለው ታቦት ከየት እንዳመጣችሁት መጽሐፍ ቅዱሳዊ አድርጉት ኑና ተብላችሁ ጥሪ ተደርጎላቸዋል። ኤኒዌይስ በዚህ ዙሪያ ይቀበላሉ ብዬ እምነቱ አለኝ። ከተቀበሉ ሰየው፣ ከተቀበሉ ሰየው። ኦኬ አሁን ከዚህ በኋላ ወደ ሌላ ቶፒክ እንሄዳለን። ቢናይ ቀሲስ ዲበኩሉ በቃ ይህንን ተቀብለዋል ብዬ አምናለሁ። ሰላምዬ እሺ፣ ተባረክልኝ። ጸጋ ይብዛላችሁ። ኤርሚ ተባረክ። እኔ ግና በጣም የምለምነው ከወንድማችን ከዳቆን ቄስ እንበለውና ቅድም በጣም ትዕግስት አልነበረውም እና ለመመለስ ኤርሚ 2 ጥያቄ ነበር የጠየቀው። ያው የእናቱን ስምና የት እንደሚኖር ያንንም መመለስ ስላቃተው በታቦቱ ግና እስራኤል ሀገር በአንድ እግሯ ቆሟ የምትጠብቀው ውይይት ስለሆነ ብዙ ምስጢራቶች እንዳሉ እናውቃለን። ይህን ጥሪውን እንዳይሰርዝ እኛ ራሳችን እንለምነዋለን። በደንብ አድርገን የምንጠብቀው ውይይት ነውና እስራኤል ሀገር በእውነት በደንብ አድርገው ይጠብቁታል። እንዳትሰርዝብን እንጠብቃለን ብዬ ለማስተላለፍ ነው። ያው ብዙዎች አስገብኝ ያሉ በኮመንት ጽፈዋልና ሄዳችሁ አይ ቲንክ ታስተላልፋላችሁ። ተባረኩ። እንዳይሰርዝ እንዳይቀር ሰዓቱንም የትም እንደሚሆን በደንብ አድርገው ቪዲዮም ሆነ በእናንተም ሆነ ያስተላልፉ። በእውነት በአንድ እግራችን ቁመን የምንጠብቀው ውይይት ነው ስለ ታቦት ጉዳይ። ታውቃላችሁ እስራኤል በጣም አድርጋ የምትፈልገው ነገር ስለሆነ እንዳትሰርዙ ብዬ ልናገራቸው ፈልጌ ነው። ቢና ይቀጥሉ። ተባረኩልኝ። ሚዜ እንዴት ሄደሽ ነው? እኔ እኮ እኔ ያለሁኝ እኔ ስለክለክ ቤሽ ነው። ኦኬ እሺ፣ ተባረኪ ሰላምዬ። ጌታ ዘመናችሁን ይባርክ። ሊዮ በቃ እረፍ፣ በቃ ተረጋጋ። እሺ ሌላ ቢኒ ርዕሱ እንዴት ነው? ምንድን ነው? ሌላ እናወራለን ስትል ሰምቻለሁ። በቃ ዲቤቱ እንግዲህ ጥሪ ተደርጓል። ፎርማል የሆነም ጥሪ ይደረጋል። እዚህ ውስጥ ገብተው ተጨቃጭቀው ያው ብዙ ኤክስኪውዝ ሊያቀርቡ ፈልገዋል ዲቤት ላለማድረግ፣ ግን አት ሴም ታይም ደግሞ እቀበላለሁ ስላሉ እንደሚቀበሉ ተስፋ እናደርጋለን። እሱን በዚህ ላይ እንዘጋውና አሁን ጸሎት በማርያም ብቻ ነው ወይ የሚያደርገው የሚል ጥያቄ አለ እና እዛ ላይ ጀገን ያለ ኦርቶዶክሳዊ እንፈልጋለን።
ጸሎት የሚያደርገው በማርያም ነው ወይ? ተው ብሰደር። እሺ ኦርቶዶክሶች ገባ ገባ በሉ። ማነህ አንተ ወንድም አብዝተዋልና ትንሽ አረፍ በል አንተም ከመጽሐፍ ኑ ግቡ እንግዲህ። እሺ በጣም ብዙ ሞዴሬተሮች አሉ ይመስለኛል እዚህ ቤትና ሰው ስታስገቡ ተረጋጉ። እሺ ሰላም ላንተ የሆነ ወንድማችን እያዩ አረረር ተደበክ እንዴ ከመምጣት እና ያስገቡ ተመልሰና እንትን ስትሆን አናፖሎጂቲ አሮኖ አንተ መግባት ይፈቀደልን እንደሆነ ኤርሚ በስህተት አስገብቼዋለሁ። ቆይ ይቀጥል። አስገብተሽዋል? ይቀጥል። ኧረ ተደበቀ። ኧረ አለው መልእክት ይዤ ነው። ጸሎት የሚያደርገው በቅድስት ድንግል ማርያም ነው። ከዛ መልስ በፊት ቀሲስ ይምጣ እያሉት ነው ኤርሚን። አይ እሳቸው ነበሩ አይደል? እንደዚህ ተቀብሏል ስንላቸው ይሰማል። ብራዊት ኦኬ፣ ተቀብሏል። ቀሲስ ተቀብሏል የዲቤት ጥሪውን። እሳቸው እዚህ ያሉ ሰዓትና ቦታ ንገረኝ ሲሉት እንትን አላለም ነበር፣ አልነገራቸውም ነበር። እና አሁን ስንነግራቸው በቃ ይምጣና ላይቭ ላይ ናቸው እነሱ እሳቸው እና እዚህ ቦታና ሰዓት ኤኖይ ስለ ዲቤቱ እናውራ እያሉት ነው። ይምጣ እያሉት ነው ኤርሚያስ። ኤርሚ አይመጣም፣ እሳቸው ይምጡ። ይኸው ይምጡ እሳቸው እኮ መጥተው አስገባቸዋለሁ። ችግር የለውም፣ እኔ አስገባቸዋለሁ። አምጣቸውና ይስማሙ። ስለማስገባት እኮ አይደለም፣ እሳቸው መጥተው እኮ አናገሩት አይደል? አሁን ደግሞ እሱ ይሄድ። ይህም ምክንያት ልናደርግ ምክንያት ያደረጋችሁት እናንተ ናችሁ እንጂ ነበሩ እኮ። ምን ችግር አለው? በቃ አንዴ ዘግቶት ሄድና አናግሯቸው ይምጣ። ምንድን ነው አይደል? ለምንድን ነው የሚዘጋውና 900 ሰው በትኖ የሚሄድ? እሳቸው ነበሩ አይደል? 900 ሰው እኮ የትም አይሄድም አይደለ? የሆነ መንገድ አይደለም እኮ ዲጂታል ዓለም ላይ ነው ያለ ነው። ቆይ እሳቸው ቢመጡ ምንድን ነው የሚሆኑት? አልገባኝም። እሳቸው መጡ እኮ አሁን ደግሞ እስኪ አንድ እኩል ይሆኑ ቢያንስ ፌርም አሁን ይሄ ትልቅ ነገር ያደርጋል። እሳቸውም ጋርም እኮ ሰዎች አሉ፣ መምህራን አሉ፣ ገስት ላይ በቃ በውስጥ ያወራሉ እነሱ። ችግር የለውም። እኔ እናንተ ወንድሜ ይህን ያህል ሲጓጓለት ኦኬ፣ እንቀጥል። ሌላውን በቃ የፈለገ ሰው ይምጣ፣ ወይ በውስጥ ኤርሚ ልታወሩ ትችላላችሁ። ከፈለጋችሁ ሴታፕ ሰዓት ማድረግ ቀላል ነው። ቀሲስ ዲበኩሉና ኤርሚ መነጋገር ይችላሉ። ከፈለጉ እሳቸው ደግሞ ይምጡና አይ በቃ ተቀብያለሁ ጥሪህን ወንድሜ፣ ሰዓት እናመቻች፣ በከሌ ቤት የሚለው እንስማማ። ደግሞ በውስጥ ያወሩ። ሁለቱም አገልጋዮች ናቸው። እሳቸውም የቤተ ክርስቲያናቸው፣ ኤርሚ ወንጌላዊ አገልጋይ ነው። እዚህ በቃ እንዴ እሳቸው ይምጡ። እሳቸው መጥተው ስለነበር ደግሞ እሱ ይምጣ። አንድ እኩል ይሆናሉ። ኳስ ጨዋታ ነው እንደ ያለ ነው። ተረጋጉ እንጂ እንዴ። ተቀብያለሁ ካሉ ቪዲዮ ይስሩና ቪዲዮውን አይተን በውስጥ ያወራሉ፣ ይስማማሉ። አለቀ እንዴ። ሞዴሬተሮች አታስገቡ ሰው። በቃ ከዚህ በኋላ ስላለው ስለ እንትኑ እናውራ፣ ስለ ርዕሱ እናወራ። ተባረኩ። እሺ ሰው እናስገባለን። ኦርቶዶክስ የሆኑትን እናስገባለን። 2 ቦታ አለ። በቃ ከዛ ውጭ ምንም ነገር የምናወራው ነገር የለን። ቪዲዮ ይስሩ። ቀሲስ ዲበኩሉ ሰዓቱን ከሌቤት ምናምን ይበሉ። ኤርሚ ከተስማማው ተስማማው፣ ካልሆነ በውስጥ ስልክ ተቀያይረው ማውራት ይችላሉ። እንደ ሁለቱም እኮ ያደጋገር ነው ያሉት። ዋትሳፕ አለ። ማንም ለማንም እንትን የሚለው ነገር የለም። ተው፣ ጴንጤዎችም ተው፣ ኦርቶዶክሶችም ተው። በቃ አከሌ ይምጣ አከሌ ይሄድ። ውድድር ነው እንዴ? ኖር ነው እኮ በጣም እኛ ቤት እሳቸው ቀሲሱ ነው መተው እኮ ደርሰው ሄደዋል። ምንድን ነው ችግሩ? እሺ አንተ ልጅ ዘላለምህን ነው እዚህ ቤት ማትገባ። የውሲ ዘላለምህን ማለት ነው። እዚህ ብቻ አይደለም እኔም ቤት አታየው ብሎክ አድርጌያለሁ። ለምትጽፉት እንኳን ማትጸየፉ በቃ ዘላለምህን ማለት ነው። አትመጣም እዚህ ቤት። ክሬት አድርግ ሌላ ቲክቶክ። ረገና ዝሬቱ ጌታ ትንሽ ፈርሃ እግዚአብሔር የሌላቸው
አንድ ቁጥር ጻፉ ኦርቶዶክሶች። አናፖሎጂ ይኸውልህ ቢመጣ ምንም ችግር የለውም። ችግር አለው እኮ አይደለም። ቀሲስንም እናከብራቸዋለን። አዘሴም ታይም ወንድማችን ነው፣ ኤርሚንም እናከብረዋለን። ኦኬ። ስለዚህ በውስጥ ይነጋገሩ። ንገራቸው ሂድና በቃ ቁጥሩን ከፈለገ ይጽፍላቸዋል። እሳቸውና እሱ ይነጋገሩ። የሚያወሩት ሁለቱ። ያሁን እዚህ ጋር ግርግር መፍጠሩ ምን ያደርጋል? ሁለቱ አይደሉ ምሁራኖች ሊነጋገሩ የሚፈልጉት? እነሱ ይነጋገሩ። እዚህኛ ጋር ምን መጋጨት ይምጣ ይሄድ ምናምን አይደለም። በውስጥ ቴክስት ይደራረጉና ቁጥር ተቀያይረው ምንም ችግር የለውም። ካስፈለገ ወይኔ መጥቼ እሳቸውን እንትን ብዬ ቁጥራቸውን ተቀብዬ መምጣት እችላለሁ። ያለኝ ይመስለኛል የቀሲስ ቁጥር። በውስጥ ተደዋውለው ተነጋግረው የዲቤት ቀን ሲወሰን ሁሉም ቪዲዮ ይሰራሉ። በየወገኖቻቸው እንገናኝና ሁላችንም ቁጭ ብለን እንማራለን። አለቅ። ጌታ ይባረክ ስለተቀበሉ ዲቤቱን በጣም ነው ማመሰግናቸው። እኔ በግል የሚሻለው እሱ ነው። ቀሲስን ንገራቸው እንደሱ ብለህ ችግር የለውም። እሳቸውን ቪዲዮ ይስሩ፣ ሰዓትና ጊዜ ምንትን ማለት ወይ በውስጥ ያውሩት። ኤርሚን ቁጥራቸውን ወይ አንተ ጻፍልኝ፣ በውስጥ ያለኝ ይመስለኛል። ድንገትም ከሌለኝ አንተ ጻፍልኝና ለኤርሚ ሰጥቸው ይደዋወላሉ። ምን ጥል እኮ የለም እዚህ ጋር። ስለ እግዚአብሔር ነገር እውነት እንዲታወቅ ነው እንጂ ጥል የለም። እንዋደዳለን ሁላችን። ተባረክ። አልፋና ኦሜጋ ምንም ምክንያት እኮ አያስፈልግም። ኦኬ እሺ። ግሩም ኦርቶዶክስ ነኝ ልግባ ብላል። ቤኒ ተቀበለው አስገብቸዋል። ማግባሽ በርዕሱ ላይ እንወያይ። እሺ ግሩም እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው ወይስ ስለ ዲቤቱ ጥያቄ አለ? ኧረ እኔ ስለ ዲቤቱ ምንም ጥያቄ የለኝም። እኔ እንደዚህ አይነት ውይይት መቼም አላውቅም። ማለት በእግዚአብሔር የመንግስት ስራ ላይ እንደዚህ አይነት ውይይት አይቼ አላውቅምና። እሺ ከየት ቤተ እምነት ነህ? መጀመሪያ ሳልጠይቅ እኔ ኦርቶዶክስ ነኝ። ኦርቶዶክስ ከመቼ ጀምሮ ነው ኢየሱስ ይመጣል የሚል? ማርያም የት ሄዳ ነው? ቆይ ኦርቶዶክስ ኢየሱስ ይመጣል ብለው ደግሞ የሚያምኑት ብራዘር፣ እንዴት? ምን ማለት ነው? ምን ማለት ነው? ማለትማ እኮ ምን ማለት ነው? ማርያም ነይ የሚየኔ ታስቀምጠው ነው ናና ኢየሱስ። አይ ገብቼ ያየሁት ኢየሱስ ነው። ጠቅላላ የለጠፍከው ነው ወንድሜ። ምን ያደርግልሃል? ሌላ እምነት ካለ አራቁ አይደለም። ተረጋጉ ወንድሞቼ፣ ልክ ናችሁ። እና ከኢየሱስ ውጭ ሌላ ማን አለ? ስለማን እንደዚህ ነገር ነው የመቸኝ። በነገራችን ለሳዳቢ እኮ ነው። እኔ ራሴ ያውቀዋለሁ። ገርሞኝ እኮ ነው። እኔ እንደዚህ በተለይ they have to be like ማለት ፔንቴ ከሆንክ በቃ ፔንቴን አለቀ። ምንድን ነው ኦርቶዶክስ ነኝ ብሎ ምናምን ነገር። እኛ ይሄ የሚዋሽ አይነት ባህሪ የለንም። በእርግጥ ልንደክም እንችላለን እንጂ ይሄ ውሸት ምናምን ነገር የሚዋሽ ሰው ሲጀመር አባቱ ለይቷል። እናንተ ከአባታችሁ ከዲያብሎስ ናችሁ አረ ያለው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምሮ ስፔሻሊ እኛ ሐሰት የሚያውቁት በኦርቶዶክስ ውሸት ስለሚፈቀድ ኃጢአትም ስላይደለም በእነሱ እና ኢየሱስ ይመጣል ምናምን ይባል ብሎ ኦርቶዶክሶች አያምኑም። እንዴ ነይ የሚየንማ የት አስቀምጠው ትቀለለ እንዴ? በሚየዋ አትምጣባቸው። ቢናዬ አንተ እኮ የዋህ ነህ። ቢኒ የዋህ ነው። ዝም ብሎ ሁሉን ሰው ያምናል። አረ ቢኒ እንዴ ጠርጥር እንጂ አላየውም በደንብ ማለት ጦርነት ላይ ነበሩ። ሰላምና አይ አላመንኩትም። እኔ እኮ ፕሮፋይሉን ቼክ ለማድረግ ገባሁ እኮ ውስጡ እና ሳይ እንዳለ የኢየሱስን ፖስት አድርጓል። ከዛ ስመለስ እናንተ መቼ ነው ጌታ መምጣቱን ታምናለህ ምናምን ትለዋለህ ደግሞ አንተ። እሱ መቼ ጌታን ይመጣል ብሎ ያምናል። ኦርቶዶክሳዊ ሳልሳይ ቴዎድሮስ ይመጣል ብሎ ነው የሚጠብቀው። ዘረሰናይ ገብቶ
ሰላም ላንተ። እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይባረክ። የት ቤተ እምነት ነው ወንድማችን? ኦርቶዶክስ ተዋህዶ። በጣም ጥሩ። እሺ በካዋይ ቢኒ ቀጥሉ። ርዕሱ ወይ ስለ ዲቤቱ አስተያየት ይቻላል? አይ ምን ያደርግልናል? ሁለቱ ይወስኑና ብንሰማ ይሻላል። ተከራካሪዎቹ አይ በአጋጣሚ ዘማሪያም ጥሪውን አሻሽሎታል። ስዕልም ይጨመር ከፈለገና ሰፋ አድርገን 40 ደቂቃ እንጠያየቅ ሁሉም ሰው ይማርበት ብሏልና ምናልባት አይ በቃ ቄስ እስቲ በኩሉ ጋር ሆነ ቆይ አንድ ጊዜ አንዴ የት ነበርክ ወንድሜ? ምን ውስጥ ነው የምትኖረው? ልብስ ውስጥ። ገዳም ነው? ከገዳም መውጣትህ ነው? ከገዳም አልነበረ? ምናልባት ይሄውራ ካለቱ ንቃቃት ስር ነበርክ? አይደለም እንትን ውስጥ ነበርኩ። እሺ ቻው። ዝናብ እየዘነበ እኮ ነው። ዝናብ አልሰማሁም። ከአለት ንቃቃትና ከገደል መሸሸጊያ ውስጥ ማልጄ ልነሳ ከበሮዬን ላንሳው ብልታ እኮ አስታወሰኝ የመዝሙር። እሺ ምድረ መሀይም የምትለን ግሬስ ናስኪ ግባ በእናትህ። መሀይምነታችን እኮ ደስ ይላል። ታዲያ ዋናው እሱ አይደል ወዳጄ? ዋናው መዳናችን ነው። ና ግባ ወንድሜ። ግሬስ ባይ ና ወንድሜ። ኦርቶዶክስ ናት ኢየሱስን ያስተዋወቀቻችሁ። እስኪ ግባ ወንድማችን። ከሆነም አሜን ብለን እንቀበላለን። ምን ችግር አለው ብለህ ነው ግሬስዬ? ግባ። ፋሲል ዝም ብለህ እዛው ቆይ። እሺ ፒት አሁን ፕራይቬት ያደርጉና እኮ አይገቡም። መላክ ሁሉ አትችልም። እንደዚህ ኮመንት ላይ በጣም ጀግና የሚያጫውታቸው ፕራይቬት አድርገው ገስት ራሱ አትልኪላቸውም፣ እነሱም አይልኩም። እና ግሬስ ባይ 01 አይዞ አሁን እናንተ መበርታት ነው ያለባችሁ። ህዝቤን አጽናኑ ይላልና የእግዚአብሔር ቃል። ተጽናኑ። አቤት አቤት። ደህና ነው ወንድማችን፣ ይሰማል። ከዚህ እምነት ነው ኦርቶዶክስ። ጸሎት የሚያደርገው በቅድስት ማርያም ነው። አቤት። ጸሎት የሚያደርገው በቅድስት ማርያም ነው። በኩል ነው። ማን ነው እሱ? ጸሎት የሚያደርገው ማን ነው? ጸሎት የሚደረገው የሚያደርገው የሚደርሰው ወይም የሚሄደው። አማርኛ ትንሽ እንትን ችግር የለውም። አይ ኦኬ። ጸሎት የሚያደርገው በቅድስት ማርያም ነው። ማድረግ ማለት ብራዘር ምን ጥያቄውን ኦኬ ማለት እችላለሁ። ማድረግ ማለት መሄድ ማለት ነው። ኦኬ ጥሩ። በማርያም ጸሎት የሚያደርገው ኖ በማርያም ብቻ ሳይሆን ያው በቅዱሳን አጠቃላይ ያደርጋል። አዎ ጸሎት ሁሉ በማርያም ነው የሚያደርገው። ያው ሰው እኛና ነው በቃ ትክክል በማርያም ነው ማለት እችላለሁ። ምክንያቱም መልስ ስላለች ኦኬ። አሁን አንተ ጎበዝ ስለሆንክ ማስረጃ አለ፣ መጽሐፍ ቅዱሳዊ ማስረጃ አስተኝ። አይ ማንም ጎበዝ የለም አባ፣ ጎበዝ እሱ ብቻ ነው። ስለዚህ እኛ ደካሞች ነን። እንግዲህ ደካሞች በገለጠልን መጠን እነግርሃለን። ትሁት ስለሆንክ ኧረ አይደለሁም። ችግር የለውም። በቃ አንተ ምንም ያው ያለውን ነገር ሆነ ወደ ማስረጃው። እሺ ይሁን ከሆነ ብቻ ማስረጃው ውስጥ ናይስ። እሺ ስለዚህ አሁን ቅድም ሀሳቡ ምንድነው? የሚያርገው በድንግል ማርያም ነው ስትል፣ ነው። ምክንያቱም
ድንግል ማርያም የቤተ ክርስቲያን አካል ናት። የቤተ ክርስቲያን አካል ስለሆነች ቤተ ክርስቲያን ደግሞ አንድ ስለሆነች በሰማይ ያለችው ቸርች ወይ ትሪምፋት ቸርች ይባላለች፣ በምድር ያለችው ደግሞ ስትራግሊንግ ቸርች አለች። ስለዚህ ሁላችንም በጸሎት እንተሳሰብ። ቆይ አንዴ ልጨርስልህ ሚስተር ፒት። አይ ቆይ ለማሰብ ሐሳቤ ገብቷል። ጥቅስ እኮ አልኩኝ። ገብቷል ሐሳቤ። እኔ እኮ ከጥቅስ ናይስ ጥቅስ ሐሳብን ታስረዳኛለህ በኋላ በደንብ። ናይስ ቆሮንቶስ 12 አንድ ቆሮንቶስ 12 አንብቦ ምን ይላል? አንድ ቆሮንቶስ 12 እሺ፣ አንደኛ ነው። ቆይ አንደኛ ቁጥር ስንት? ቆይ ተረጋጋ። አንደኛ ቆሮንቶስ 12 ቁጥር 12 ላይ እሺ፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳለን አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ አንድ ነው። አይሁድ ነው ግሪክ ሰዎች ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ይላል። ስለዚህ ያው ቸርች እንዳለች ኤፌሶን 4:5 ላይ ስለዚህ ያቺ ቸርች እኔ መቼ አንድ ስለሆነ ጥያቄ ምንድነው? ፔት ጥያቄ ምንድነው? አው የጸሎት በድንግል ማርያም ያርጋል ወይ ነውና፣ ስለዚህ ጸሎት ሁሉ በድንግል ማርያም ያርጋል ወይ ነው ጥያቄ አይደለ? አሁን ያሳየኝ። ኦኬ ብዙ ብልቶች አካል ብላ ሳየኝ ሶ ዋትስ እና አሁን እዚህ ጋር ጸሎት ሁሉ በድንግል ማርያም ያርጋል የሚል አለ። ናይስ እኮ እሱን ሐሳብ ነው ላስረዳህ ልጨርስልህ አንዴ። አሁን ይሄ ምን ማለቴ ነው? በድንግል ማርያም የቤተ ክርስቲያን አካል ስለሆነች ልክ አሁን እዚህ ጋር አካል አንድ እንደሆነ ብዙ ብልቶች እንዳሉት አሁን ድንግል ማርያም የዚህ አካል ክፍል ስለሆነች በምድር ለሚኖሩት ወይ ለሚጨነቁት ትጸልያለች እንደ ክርስቲያን ማለት ነው። አንተ የዚህ አካል ክፍል? አዎ ነኝ። አየህ፣ ስለዚህ ጸሎት ባንተ ያርጋል። ቆይ ልጨርስልህ አንዴ። ጸሎት ባንተ ያርጋል በደም ግልጽ ላድርግልህ። አንተም አካል ነህ። አሁን ድንግል ማርያም አካል ስለሆነች ብለህ ሎጂክ ሰጠኛ። አሁን ጸሎት ባንተ ያርጋል ወደ አንተ ብጸልይ? አዎ እንዴ ታዲያ በእግዚአብሔር ፊት እኮ ይደገማል። ወደ አንተ ብጸልይ ባንተ ያርጋል? እኔ ጸልይኩ ማለት ቆይ ወደ አንተ ብጸልይ ማለት ፔት የተደማመጠ አንዴ ልጨርስ ሐሳቤን ለምን አትረዳኝ? አንዴ ሐሳቤን ጠየቀኝ። ምን ሐሳብ ይዞ እንደመጣ ሰው ያዙ ይልቀቁኝ አትበል። አንድ ጊዜ ታንክ ዩ። ወደ አንተ ብጸልይ እነሆኝ ፒት ሆይ ከጌታ ከኢየሱስ ጋር አስታርቀኝ ብዬ አሁን ወደ አንተ ብጸልይ ጸሎት በአንተ ያርጋል? ኦኬ አሁን መጀመሪያ የጠየቀኝ ወደ እኔ ምናምን መጸለይ አይደለም። መጀመሪያ የጠየቀኝን ከተነጋገርን በኋላ ወደዚህ እንመጣለን። ጥያቄያችን ምንድን ነው? በማርያም ጸሎት ያርጋሉ የሚል ሐሳብ። ይሄን ካልመለስክልኝ ስለ አካል ልታወራኝ አትችልም። ይሄን ካልመለስክልኝ አሁን እሺ በለኛ። እኔ ሚውት አድርጌልሃል ነበር ቢኒዬ። አንዴ ሐሳቤን ሰማኝና ችግር የለውም ሚውት አድርጌ ኖ እሺ አሁን ሚውት አላደርግም ትችላለህ እኮ እየተደማመጥን እንድናወራ ነው። አካል ከሆንክ ሚውትን አንሳው። አንተም ስለዚህ ስማኝና ይኸውልህ ስማኝ፣ ክርስቲያን አካል ናችሁ። ስማኝና አንተም እባክህን አድምጠኝ። አንተ በጣም አጭር አድርገህ መልስልኝ። አንተም ማርያምም የቤተ ክርስቲያን አካል ናችሁ ወይስ አይደላችሁ? ነን። እሺ ስለዚህ ጸሎት ሁሉ በማርያም ያርጋል፣ በአንተም ያርጋል። ናይስ። እኔ የምጸልይ የምተጋ ከሆነ ምክንያቱም የቅዱሳን ጸሎት በስራው ኃይል ታደርጋለች ስለተባለ እኔ እንደ ማርያም ስለማልተጋ ማርያም ከኔ ይልቅ ስለምትተጋ እሱን ለዛ በሷ ምለው ለዛ ጸሎት ሁሉ በማርያም እንደሚያርግ ባንተ የጠየቀኝ ነው እየመለስኩልህ ያለሁት። በጣም ሲምፕል አድርገው፣ አታወሳስበው። ስትመልስ ሲምፕል አድርገህ መልሰው። እንደ ግልጽ ለማድረግ እንጂ ቢኒዬ ለማብራራት ጊዜ እሰጥሃለሁ። ለማብራራት ጊዜ እሰጥሃለሁ አልኩህ። አድምጠኛላ። ለማብራራት ጊዜ እሰጥሃለሁ። መጀመሪያ ጆት የሆኑ ፖይንቶቹን አስቀምጥልኝና ከዛ እንቀጥላለን። ጸሎት አንተም ማርያምም የአንድ ቤተክርስቲያን አካል ስለሆናችሁ ጸሎት በማርያም ያርጋል፣ በአንተም ያርጋል።
ናይስ። አዎ ያርጋል። በጣም ጥሩ። እሺ የቤተ ክርስቲያን አካል ስለሆናችሁ ጸሎት በእናንተ ያርጋል የሚል አሁን አስተምሮ ስለሰራ በጣም ጥሩ። አሁን እሱን ታሳየኛለህ ማለት ነው ባጭሩ። ቴንክ ዩ። እንደዚህ ነው የሚፈለገው። አሁን ሰማለሁ። ስለዚህ ያርጋል የሚለው ሀሳብ ምንድን ነው? እኛ ስንጸልይ ለምሳሌ ለወደቁት፣ ለተቸገሩት የቤተ ክርስቲያን አካል ስለሆን ለደሙት እጸልያለሁ። ስጸልይ ያ በእግዚአብሔር ፊት ስለሚደርስ አረገ ይባላል። አየህ። ስለዚህ እኔም የማርያምም ጸላይ ብልቶች ግን ያስፈልጋል። ነገር ግን ብልቱ ዘንድ ይላል የተቆራረጠ ነው። ለምሳሌ ፒት በጣም አንድ ጊዜ ቤተክርስቲያን አካል ወደ ሞል እያደገ ስለሆነ ቢኒ እሺ እዛ ነው። እሺ ወይ ሪስታርት አድርገውና ስልክን ተመለስ። እሺ እሺ ኢንተርኔትን ይሰማል አሁን። ኦኬ እሺ። ስለዚህ የዚህን ያህል ቢግ ኢሹ አይደለም። ማንም ሰው ክርስቲያን ሆኖ ጻድቅ ሆኖ በተለይ ጻድቅ ሲሆን ማለት ብዙ የሚጠጋ ከሆነ እርስ በራሳችን ፒት አንዴ አድምጠኝ። ኢሹ ትንሽ ነው ትልቅ ነው? አሁን ይኸውልህ ቨርቦሽየስ በመሆን ነው እናንተ በጣም የምትታወቁት። ምን መሰለህ፣ አንድ ነገር ስትጠየቁ እንትኗ በዚህ በኩል ሄዳ ጨረቃ እንደዚህ ሆና ፀሐይ ደግሞ እንደዚህ ሆና ምናምን ነው። ቀጥታ የእግዚአብሔር ቃል ላይ የተጻፈ ነገር ካለ ታሳየኛለህ። ለምሳሌ የጠየቁ በጣም ግልጽና ግልጽ ነው። አንተ ወደ ማርያም ትጸልያለህ አይደል? ከዛ የአንተን ጸሎት እንዲያርግ ታደርገዋለች። እውነት ውሸት? ፒት አሁን ፒት እኮ አንተ የጠየከኝ ነገር አንድ ነው፣ መልሼልሃለሁ። ከተቀበልከኝ ኩል ጸሎት ያደርጋል አልከኝ። አዎ በሰው ቆይ አንዴ ስለዚህ በማርያም በኩል አው ጸሎት ያደርጋል መረጃ አልከኝ። ቆሮንቶስን አወጣውልህ። ቆሮንቶስ ላይ የሚያወር እንኳን በማርያም ፒት ሰማኛለህ። ፒት ሳሰብ እንዳለ በዚህ ኔትወርክ እንዴት ነው? በጣም እንትን ይሆናል። ፒት ሪስታርት አድርገው ስልክን እና የከፈትካቸው እንትኖች ካሉ ዝጋቸው፣ በሙሉ ዝጋቸውና እንደገና ሪስታርት አድርገው እና እኔ ያስገባሃለው ትቀጥላለህ። ቆሮንቶስ አሁን በቃ ስለ ክርስቶስ ኢየሱስ ስለ አካሉ የሚናገረውን ነው። እነሱ ሰሞኑን ደግሞ 2-3ኛ ቤካ ቤትም ሰምቻለሁ መሰለኝ እንዲህ አይነት ነገር ሲያገናኙት አካል ስለሆንን በማርያም በኩል እርሷም የቤተክርስቲያን አካል ስለሆነች በማርያም በኩል ያደርጋል ነው። እንደዛ ከሆነ it has to work vice versa። አካል ከሆንን በእኛስ በኩል ያደርጋል ወይ ነው ጥያቄው። አካልነትስ ደግሞ ስለ ጸሎት ማድረግ ነው ወይ? አካል የሆን ነው ከጸሎት ጋር ምንድን ነው ያለው ግንኙነት? ኦኬ፣ ስለ ምልጃ ሲነሳ ብዙ የምናነሳቸው ነገሮች አሉ። አሁን ለእነሱ መልሱ መስጠት አልፈልግም። ግን ያለው ምንድን ነው? ሰውየው የሀሳቡን ድምዳሜ ያስቀመጠው እኮ ማንኛውም ጸሎት ነው ያለው አይደል? ማንኛውም ጸሎት በማርያም በኩል ካልሆነ በቀር አያደርግም ነው ያለው። ስለዚህ ጸሎቶች ሁሉ የሚያደርጉት በማርያም በኩል ነው። ማሳረጊያ ማርያም ነች አለ ያለበት እኮ የራሱ ሆነ መነሻ አለ። ቤተክርስቲያን የምታምነው እምነት አለ። ማርያምን አንተ ወስዶ ለምሳሌ ለአርጊመንታቸው እንዲመቻቸው ምንድነው የሚያደርጉት? ላይክ ከቅዱሳን መካከል በአንድ በአግዳሚ ወንበር ማስቀመጥ አይነት ነገር ውስጥ ይመጣል። ቤተክርስቲያን ለዛ ማለት ታምናለች። በኦርቶዶክስ ተዋህዶ ቤተ እምነት ውስጥ ማርያምን እንደ አንድ ቅዱስ አድርጓ ነው የሚቀበሉት። እንደዛ ነው የሚያምኗት። እንዴ አትርሱ። በተለይ ኦርቶዶክስ ስገቡ በኦርቶዶክስ ተዋህዶ ቤተ እምነት በቤተክርስቲያኗ የሚታመን እምነት አለ። ውይስ ማርያም ከፍጥሯን በላይ ከፈጣሪ በታች የሚለውን በራሳቸው በአምልኮና ስርዓት ውጭ ግንኙነት በሚል መጽሐፏ ላይ አሳትማለች፣ አስቀምጣለች። እምነቴ ነው ብላ ባስቀመጠችው መጽሐፋቸው ላይ ማለት ነው። ሰው ማርያም ከፍጥሯን ሁሉ በላይ ናት፣ ከፈጣሪ ደግሞ በታች ናት። ስለዚህ ማለ ያለችው ሰው አመታችሁ ታች አውርዳችሁ
ከሌላ ቅዱሳን ልክ ሌሎች እንደሚያደርጉት አይነት ነገር ማርያም ታደርጋለች ብላችሁ አትበሉ። ሰውየው ያሰመረው ኦኬ፣ በጣም በቦልድ ያስምሮ ያወራው ማንኛውም ጸሎት በማርያም በኩል ካልሆነ በቀር ማለት ብቸኛው ማርያም ነች እንደማለት ነው። ኢየሱስ ክርስቶስ ልክ እንዳለው እኔ እውነት ሕይወት መንገድ ነኝ ከኔ በቀር በእኔ በቀር ካልሆነ ወደ አብ የሚደርስ ማንም የለም እንዳለው ሁላ ማለት ነው። ስለዚህ ጸሎት ሁሉ የሚደርሰው ወይም የሚያደርገው በማርያም በኩል ነው። በማርያም በቀር ካልሆነ በጭራሽ ጸሎት አያደርግም ብሎ ደምድሟል። ያለበት ምክንያት ቅድም እንዳልኳችሁ ከፍጡራን በላይ ከፈጣሪ በታች ስለሆነች ማን የኦርቶዶክሷ ማርያም እና አመክንዮአችሁ ራሱ እንዲህ ውሃ አይቋጥርም። ዝም ብሎ ተራ አመክንዮ ነው የምታቀርቡት ራሱ። እስኪ ሰነዱ ሰላም በይ። እሷ ገብታ ስለማታውቅ ነው ያስገባዋት እንጂ ኦርቶዶክሶችን ነው። ሰነዱዬ እንዴት ነሽ? ሰነዱ ሰማሻል? እኔ እሰማለሁ አይደል? አዎ ትሰማያለሽ አለሽ። ሰነዱ አለሽ? ታብታብ ስታረግ ነው ማለት ነው። ኦኬ እሺ፣ አንድ ቁጥር ጻፉ። ሚስጥር ነው ልኬልህ ነበር። ያ ታብታብ ስታረግ ነው የገባች ማለት ነው። ኦኬ፣ ሌላ ሰው ሌላ ኦርቶዶክሶች ካላችሁ ኑ ግቡ። ታጊዬ ዌልካም። ቀይ ኮት ያደረገው ኦርቶዶክስ ገብቷል። ኦርቶዶክስ ይቆይ ብዬ ነው እሱ ትንሽ ቢቆይልን እና እስኪ ጸሎት ግባ አንተ ወንድማችን። የዳጊ ወዳጅ ነው ጸሎት ማለት ይዋደዳሉ። ዳጊና ጸሎት በጣም ነው የሚግባቡት። ባለፈው አንተ ቤት ሲያንተን ሲሉ ሰምቻቸዋለሁ። ኦኬ ሰው ኦርቶዶክስ የሆናችሁ ግቡ። ሌሎቻችሁ የላካችሁ ግን የት ላርጋችሁ? የት ላስቀምጣችሁ? ጂጂ በጣም አንተ ታብታብ ስለምታደርግ ሊሆን ይችላል የገባ። እስኪ ቆይ እሺ፣ ፋሲል ቅድም ነበርክ። እስኪ ከሰራለህ አለ ፋሲል። አቤት ጠፋ። ኤርፎን አውጣው ከእንትኑ ላይ አይሰማም። ፋሲል ይሰማል? ይሰማኛል። አይሰማችም? አይ በጣም ሩቅ ነው። ኤርፎን ካደረግክ አውጣው፣ ንቀለው። ይሰማኛል። ኤርፎን አላደረግም። በቃ ዝም ብሎ ዌስቲንግ በቃ ሌላ ጊዜ ስተካከልን አትሰማም። አይሰማም። የሚሰማ እንትን ያላችሁ ግቡ። ኦኬ ኦርቶዶክሶች አንድ ቁጥር ጻፉልኝ ላስገባችሁ። በጣም ብዙ ገስት ላይ ወገኖች ድምፅ ላሰማላችሁ። እሺ ዘግይቶ ተናፍቆ የመጣ ሰው አለ። እንዴት እንዳስገባችሁት ማን እንዳስገባው አይዶ ነው። ኦርቶዶክስ ሆኗል። ስለዚህ ጠይቀው የሚያጨናንቀው እንግሊዝ ሀገር እጅ መንሻ ሰጥቶ ነው ኦርቶዶክስነት ተቀብሎ መጣ። ኦርቶዶክስነት ተቀብሎ ነው የመጣ። ዳጊሻ የምወደው ወንድሜ እንኳን ደህና መጣ። በእውነት በጣም ነበር የናፈቀኝ። ትናንት ልደውልህ ብዬ ፍላይት ላይ ሊሆን ይችላል ብለው ስላሉ አልሞከርኩም እና ቀንላችሁ ነው ተናፍቀህ ነበር። እንኳን ደህና መጣ። ይቅርታ ከኔ ጋር ድምፅ ስላለ ነው። ሰላም እላችኋለሁ። የብዬ ሁላችሁንም በጣም ናፍቃችሁኛል በጣም። ኦኬ ቀጥሎ ወገኖች። እሺ ኤርሚዬ እሺ፣ ልኬልሃለሁ ፍጹም ልኬልሃለሁ እና አንድ ቁጥር ዝም ብለህ ተጻፍ። ልኬልሃለሁ ናገባ ገብረስላሴ ምልክልሃለሁ ናገባ። ሲላክላችሁ አትገቡም። አንድ ቁጥር ትጽፋላችሁ ግን ግቡ። ተው እንጂ ያ ኑ ግቡ። አሁን እስካሁን የላኩላችሁ። እኔ ግን እንትን ዳጊ አናፍቀኝም። ዳጊ ምንም አናፍቀኝም። ቢኮዝ ቅድም መቶ ናፍቆቴ ስለወጣልኝ ትላለህ።
ቆይ ቤካያ እንዴ ዘታውስን አንድ ሰው ከብሎኩ እንዳያስወጣው ከዚህ በኋላ በጣም በብዙ ታግሻለሁ። በዚህ ደረጃ ድርሻ አትልም። በቃ በኢየሱስ ቀጥሉ። ያ አይ ኤርሚዬ በጣም ናፍቄዋለሁ። በጣም ናፍቆኛ ምናምን ሲል ጊዜ ትንሽ ቅናት ቢጤ ነገር አጫረችብኝና ከዚያ ደግሞ በጣም በቃ ማለት ናፍቆኝ ነበረ። በቃ ናፍቆቴን መቶ ተወጥቻለሁ። ኤርሚዬ ማድረግ አይቻልም። እንግዲህ ተቀድመሃል። እኔ ሁሌ የሚናፍቀኝ ቢና ነው ሁሌ የሚናፍቀኝ። እነዚህ ሰዎች ተኙ፣ በቃ ተኙ፣ በቃ እናንተ መተኛት ነው ያለባቸው ትላለህ። ቅናት እሺ ኤርሚያው ቪዲዮ ኦን አድርጋል። ሰላም ወንድማችን እንዴት ናችሁ? ጊዜያችሁን አልግደል። እኔ በእርግጥ ባለፈው ጌታን ተቀብያለሁ። ነዳጊ ጋር ለኤርሚ መልእክት ስላለኝ ነው የገባሁት። ሰላም ነሽ? እንዴት ነው? ረሳሁም የት ጠፋ ብዬ አስቤ ነበር። በውስጥ ቁጥር እንደማላ እንትን አለሁ አያችኋለሁ። ብዙ ጊዜ እኮ አያችኋለሁ ከታች ሆኜ። እንዴት ናችሁ? ጌታ ይባረክ። እየበረታ ነው ግን? አረ በደንብ በሚገባ እንጂ። አሌሉያ። ሳይ ወንድማችን አንዳንዴ ግባና ሰላም በለን እንጂ። አረ ሰላም እላችኋለሁ በሚገባ እንጂ። እና እንትን ብዙ ጊዜ እናወራ ነበር ስለ ኤርሚም አገልግሎት እና ብዙ ጊዜ እኔም ቅር የሚለኝ ነገር ወንጌል ማሰራጨቱ እንትን መስራቱ ምናምን ጥሩ ሆኖ ሳለ ኤርሚ ሰው ቢመርጥ የሚል እንትን አለን አብዛኞቻችን እና ከሚመጥኑትን ቢያንስ በእግዚአብሔር ቃል እውቀት ተመስርተው የሚያወሩ እና መጽሐፍ ቅዱስን መሰረት ያደረጉ አሉ አይደል? እንደ ብዙ ስርዓት ያላቸው አገልጋይ። ኤርሚዬ እየሰማ ነው ግን አለ ኤርሚ ራቅ ብሎ እንዲያው ይሰማል። ያው እንትን የሆነ ቦታ ስላለ ነው። ግን ቸክሲ አሁን እኮ ላይክ የእግዚአብሔር ቃል ላይ የተመሰረቱ ካልክ በአጠቃላይ ኦርቶዶክሳውያን መንካት ነው። ምክንያቱም ኦርቶዶክስ ብዙ አስተምረዋ እግዚአብሔር ቃል ላይ የተመሰረተ አይደለም እና ኬት ያመጡታል። ገብተዋል። አሁን እኮ እሱ ነው። ግን እንደው በአገልግሎት በቤተ ክርስቲያኒት ውስጥ በአገልግሎት እንኳን መጠን አትሊስት ቀሲስ የሆኑ ወይንም ዲያቆናት የሆኑ ቤተክርስቲያኒቱን በውስጥ በደንብ የሚያውቁ ካሉ እንደው ለነሱ ድል ይሰጥ ተብሎ እንጂ በመጽሐፍ ቅዱስን መሰረት ያደረገ ካልክ በአጠቃላይ ኦርቶዶክስን ልታስወጣ ነው። እሱ ከባድ ነው። ትክክለኛ ፖይንት ነው ያነሳው እና እኔም ግራ ገባኝ። ገራ ይብን አይደለም ጌታ ቢኒ እንደዛ ስልልሰ አውቀዋለሁ። እሱንማ በደንብ አውቀዋለሁ። እውነቱን ነው። ቀሲስ የሆኑ ዲያቆን የሆኑ ትምህርት ያላቸው ቢያንስ መሰረት የያዘ የቤተክርስቲያኗንም ቢሆን ለምን እኔ ከዛ አንጻር ነው የምለው። ትንሽ እንኳ በቃ መጽሐፍ ቅዱስን ትንሽ እንኳ አለ ቢያንስ ወይ ደግሞ ስርዓት ያለው እኔ በዛ ማተኮር የፈለግኩት እውነት ለማለት ስርዓት ያለው። አሁን እንዴት ነው ኤርሚና ደምረውን እንዴት ነው አንድ መድረክ ላይ ቁጭ አድርገህ የምታወያዩ? እስኪ እንደው እግዚአብሔር ያሳይ። እንዴት አድርገህ በምን እንዴ ያ ምንም ለሚያወራው ነገር እንኳ የማይጠነቀቅ ጭራሽ ጠጥቶ እየመጣ እንትን እንደሚለው ሁላችንም እናውቃለን። የራሱን ቤት ራሱ ሲከፍት ፏ ብሎ የሚከፍት ሰው ነው። በደንብ የሚታወቅ ሰው እኮ ነው። ከእንደዚህ አይነት ሰው ጋር እንዴት ነው ኤርሚን ቁጭ አድርገህ የምታወያየው? ቹቹ ወንድማችን፣ እሺ ቴንኪው። እኔ እኮ እሱን ሰው አልቀበለውም ነበር፣ ግን ተናግሬያለሁ። ደምረውን የተቀበልኩበት ምክንያቴ እውቀት አለው የለውም ብሎ የሚለውን እናንተው ራሳችሁ እየተናገራችሁበት ነው ያለሁት። ይሄ ሰው በወንጌል አማኞች ውስጥ በእኛ ጋር በነበረበት ጊዜ ቢኒያም ሽታይ ከተባለ አንድ ሰው ጋር ደጋግሞ ማጋ ነው የሚሉት አድርጉት፣ ደጋግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ሳያውቃት ነው የወጣው እያሉ ቢኒያምም ጴንጤኔ ብሎ በሚልበት ሰዓት ላይ ይሄም ደምረው
ታንከኛ ሙሉ ወንጌል ቤተክርስቲያን 09 ናዝሬት በዛ በነበረበት ሰዓት ላይ ለአመታት ሰድበውኛል እና እኔ መሰደቡን እኔ ዓለሙ ነው እንደፈለገ የሚለው ማለት ይበል እና ታዲያ የገባሁትኝ ስለ ክርስቶስ ስላልነቀፍ አይደለም፣ ስለ ክርስቶስ ስላልተሰደብ አይደለም። እሱ ችግር የለኝም፣ እኔ ተስማምቶኛል። እርጎ ነው የሆነልኝ የነሱ ስድብ፣ እርጎ ነው የሆነልኝ። ካሜራ ስከፍት በፊቴ ላይ ያለው ጸዳል ይነበባል። የክብር መንፈስ በእኛ ላይ እንደሚያርፍ የእግዚአብሔር ቃል የሚነግረን ማለት ነው። እሱ ላይ እኔ እንትን አይደለም፣ ችግር የለውም። እሱ ላይ ይሳደብ። ግን ደጋግሞ አታውቃትም ኦርቶዶክስ ቤተክርስቲያን ሳታውቃት ነው የወጣው ብሎ በሙሉ ወንጌል ቤተክርስቲያን ውስጥ አባል ነኝ ብሎ የሚል ሰው ሲሰድበኝ ነበር የቀረው። ይሄ ደምረው የሚባል ማለት ነው። ቢያንስ ከ2 እስከ 3 ዓመት ድረስ ሰድቦኛል። እኔ አሁን ለስድቡ ምላሽ ሳይሆን ኦርቶዶክስ ተዋሕዶ ቤተክርስቲያንን እሱ አሁን ከኛ ጋር ሄዶ ወጥቷል። ሙሉ ወንጌል የኔ ነች፣ አብያተ ክርስቲያናት የኔ ናቸው። ወጥቷል ከኛ ጋር የ20 ዓመት ፓስተር ነኝ ብሎ ይኸው ዘማርያም ዘለቀ ባለበት ቁጭ ብሎ በዋሸበት ልደት ቃልም ባለበት መምህር ጳውሎስም የቦሌ መድኃኔዓለም ስብከተ ወንጌል ኃላፊ ባለበት የ20 ዓመት ፓስተር ነኝ ብሎ አስጨብጭቧል። እዛ ኦኬ አስደልቋል፣ ከበሩ ነጋሪት አስመትቷል። ይህም ብቻ ሳይሆን አሁንም ከወጣ በኋላ ኦርቶዶክስ ቤተክርስቲያን አታውቃትም፣ አንተ ለአንተ ሊቃውንት አያስፈልጉም፣ እኔ አለሁልህ በጠረባ ብዬ ነው የምጥልህ እያለ የፎከረውን ፉከራ አይታችሁታል። ስለዚህ ጥሪ ሲያቀርብልኝ ይሄ ሰው አቅሙን ላሳየው ይገባል። አየህ ሰነፍን እንደ ስንፍናው መጠን አትመልስለትም ብሎ ይላል የአምላካችን ቃል። ደግሞ መልስለትም ይላል። የቱ ጋር መመለስ እንዳለበትና የቱ ጋር መመለስ እንደሌለበት ነው እንጂ ጊዜውን ነው እንጂ ማወቅ ያለብን። መልስለትም ይላል። ይሄን ሰነፍ እሱ ራሱ ዲቤት ጥሩ ነገረ ማርያም ላይ ነገረ ድህነት በነገረ ማርያም ብሎ ጠራኝ አልነበር? ተቀበልኩትኝ። ራሱን የጠራው ተቀበልኩት፣ ባገኘሁት ነበር። ይሄን ብቻ ነው ብዬ የምለው፣ ባገኘሁት ነበር። ግን እነሱ እንዳሉት አስጣሉት ማለት ነው። ስለዚህ ልጁ እውቀት አለው የለው አይደለም ብሎ የሚለው አይደለም። ከዛ ውጪ እኔ ዲቤት ያቀረብኩላቸው በሙሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ናቸው። 6 አገልጋዮች ቅድም ስማቸውን የጠራሁት መጥራት አይጠበቅብኝም ድጋሚ። በእነዚህ 10 ዓመታቶች ውስጥ ለ6 ዓመታት ፌስቡክ እና ዩቲዩብ ላይ ሲያገለግል ጉምቱ የተባሉ መምህራን ነው ጥሪ ያቀረብኩትኝ። እነዛ በነ ሁሉ ጭምር ወጥተው ይመልሱልኝን አሳይቻለሁኝ ማለት ነው። ኦኬ ከዛ ጥሪ ያቀረቡልኝ እነ አክሊለ እውቀት አለው አይደል? በታቦቱ ጉዳይ እሱ አይደል ጥሪ ያቀረበልኝ ዛሬ 4 ዓመት ተቀበልኩትኝ። ለምን ሰረዘው? ዘማርያም ማነው ልደት ነገረ መስቀል ላይ ጥሪ ያቀረበልኛል፣ ተቀበልኩት። ለምን ሰረዘው? ኦኬ ፈለገ ዲያቆን አይደል? እውቀት አለው። ደንፋ አንድ እናቱ የወለደችው ጴንጤ ፊት አይቆምም። ገለባ ነው ጴንጤ ማለት። ኤርሚያስም ገለባ ነው፣ ጴንጤም ፕሮቴስታንትም ገለባ ነው ብሎ እኮ ነው ፈክሮ የመጣው። ገባ ገለባውና ስንዴው ለየ ማለት ነው። እሱን ሄዳችሁ ዩቲዩብ ላይ ቼክ አድርጉት። ኦኬ ከዛስ ደምረው ገባበት፣ ተቀበልኩት። አስደግፎኝ ቀረ። ዲያቆን ስዩም ገባበት። የትኛው ነው እውቀት የሌሎቹ ቺ እንዴ? እውቀትማ አላቸው፣ እውቀት አላቸው። በሙሉ እኮ አገልጋዮች ናቸው። የ20 ዓመት በመካከላቸው ያለው የ20 ዓመት ፓስተሩ ብቻ ነው። እሱን ላይ ጠየም ያለ ሐሳብ አለ ብለህ ካልክ እንደ አስተያየት እቀበላለሁ እንጂ በሙሉ እኮ እንደ አዲስ እረኛ ከብታ ያስተኛ እንደሚባለው እኮ ሄዶ እኮ ገና የተጠመቀው መጽሐፈ ቄደር ከላው ላይ እኮ ሳይጠግለት ነው። ፕሮቴስታንት ገለባ ነው። አንዱም አሁን ፈክሯል። አንድ ማነው ያ ልደተ ቃል የሚባለው ማለት ነው። በቅርብ ካሜራ ፊት ለፊት ቀርቦ ምን አለ? አንድ ኦርቶዶክስ ለ1 ሚሊዮን ብሎ መድቦልናል። እኔ ጌታን መለምነው በራሴ ፉከራ አይደለም። ጌታን መለምነው ልደተ ቃልን ጌታ ኢየሱስ ሆይ እጄ ላይ በዲቤት ጣልልኝና አገናኘኝ። 1 ሚሊዮን ጴንጤን ለአንድ ኦርቶዶክስ ብሎ መድቧል። ካሜራ ፊት ለፊት ሲገቡ ምን እንደሚያስለፈልፋቸው አይደለም። 1 ሚሊዮን ጴንጤ በአንድ ኦርቶዶክስ ይመለሳል ብሏል። እኔ ይህንን የሚያናፉት ማናፋት በጣም ነው ደስ የሚለኝ። ይበሉት፣ ይፈክሩ፣ ይሸልሉ፣ ቀርቶ የሚያሰማ መድፍ የሚተኩስ ታንክ የሚያስመጣ ይሄን ደብተራ ውላጅ ሜዳው ላይ ስናገኘው ልክ እናስገባዋለን። በእግዚአብሔር ቃል እውቀትና በእግዚአብሔር መንፈስ ቅዱስ ብልጫ ማለት ነው። ጉድ ነው የሚፈላው ብራዘር። አሁን ዲበኩል ልቅ በምስራቅ በምዕራብ ለምናችሁ ዲቤት ጥሪውን ተቀብያለሁ ብሎኛል። ቅድም መጥቶ አሁን አንድ ቪዲዮ ፖስት አለ። ይሄን ቪዲዮ
ቦታ ምረጥ ብሎኛል። ቴዲ ሐዋሳ ባለፈው ትንሽ በደል አድርሶብኛል። ቢሆንም ግን ቦታና ሰዓት ምረጥ ብሎኛል። ቅዳሜ ከምሽቱ 2 ሰዓት ላይ የቴዲ ፍቃድ ተጠይቆ የአሁን የፊታችን ቅዳሜ 2 ሰዓት ተኩል በኢትዮጵያ ምሽት ከቀሲስ ዲበኩሉ ጋር በእግዚአብሔር ቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ ተብሎ በሚባለው ትርክት አክሱም ጽዮን ባለው ህዳር 21 ቀን በሚያከብሩት ሙሴኒ ርእያ ሀገረ ቅድስት እያሉ በምናዜመው ኦኬ በዛ ታሪክ ላይ ታቦቱ መጥቷል ተብሎ በሚባለው ማለት ነው። በአዲስ ኪዳን ታቦት አለ የለም ብሎ የሚል አንድ ጴንጤ እንዳይቀር 1 ሚሊዮን ጴንጤ በአንድ ኦርቶዶክስ መልስ ይመለሳል ብለዋል። ቀሲስ ዲበኩሉ ለ1 ሚሊዮን አይደለም ከ30 እስከ 40 ሚሊዮን ለሚሆን ጴንጤ መልስ ይመልስልናል። እኔ ፊት ነው የሚመልሰው። ወንጌላውያን ማናችሁም አልወከላችሁኝም። ወንጌላዊ ነኝ፣ አገልጋይ ነኝ። የዛን ቀን ፕሮቴስታንት አንገቱን ይድፋ። የዛን ቀን እውነት እስቲ ታቀርቅር በቀሲስ ዲበኩሉ ፊት ማለት ነው። እና እንዳትቀሩ ቀን ቅጠር ብለው የሄዱት ቪዲዮ እየተሰራ ነው ያለው። ሪፖስት አድርጉልኝ። ቅዳሜ ምሽት ቡና ያላችሁ ቡና፣ ሻይ ያላችሁ ሻይ፣ ፈንዲሻም ትይዙ እንባሻ ምናምን ነገር ትይዙ። እስር ቁጭ አድርገህ ቻርጀርህን ፉል አድርገው። ስልክ ቢገባ ምንም ጥሪ እንዳትመልሱ። ዓለም ያያል። የፕሮቴስታንት ገለባነትና የእነሱ ስንዴነትን ዓለም ያያል። የባለፈው የኤላ ሸለቆ ነው የሆነው። አሁን ቀርሜሌዎስ ተራራ ይሆናል። ዋንጫ ነው ኤርሚዬ። እንትን ቅድም መድሎ ላልከው እውነት ለመናገር ቴዲ አንቀን ማለት ነው እንትን ሲል የነበረው ይሄ ፌር አይደለም ብለህ ስትነግረው እኔ በደንብ አስታውሳለሁ። እና ፌር ነው ይሄ ፌር ነው እያል የአንተን ትሁትነት አይቶ ገብቷል። አንተ ምንም እንትን እንደማትል ስለተረዳ ያንን አይቶ መሰለኝ እኔ በፕሮቴስታንት ላይ የሚደርስ ጫና እኮ ጫና እንዳይመስል። ለምን እውነት ለመናገር ማለት ነው እኔ አሁን ፕሮቴስታንት ስለሆንኩ አይደለም። በቃ ትሁትነት ብትል ገብቷል። ትዕግስት ምን ብትል ስነ ስርዓት ሁሉም ነገር ያለው እዚህ ቤት ነው ገብቷል። ያን ነገር ስለሚያውቅ ነው እንጂ ሆን ብሎ ማዳላት ፈልጎ አይመስለኝም። ቴዲ ግን አሁንም ግን መናገር አለብህ። ያን ቀን በደል እንደደረሰብህ በግልጽ የሚታይ ነበር ገብቷል። በመሀል ጣልቃ እየገባ ብዙ ደቂቃዎች ወስዶ ሲያወራ እንደነበር ሁላችንም የተገነዘብነው ጉዳይ ነው። አሁን ግን እንደዛ አይነት ነገር ባይፈጠር ጥሩ። ለምን አንድ ያንተንም ሀሳብ ለመስረቅ እኮ ነው፣ ሌላ እኮ እንትን የለውም እንቷል። እንደዛ ማድረግ ነው። ከዛ ውጭ ደግሞ ሌላ የፈለኩት አሁን እውነት ለማውራት ፓስተር ቢኒያም በእውነት አሁን እንደው በዚህ እድሜውና በዚህ እውቀቱ ለምን እንደዚህ እንደሚሆን አላውቅም። እኔ ብዙ ጊዜ እሱ ቤትም እየገባው ያለው የሚያወራቸው ነገሮች ለምን እንደሆነ አላውቅም። እሱን ማይመጥኑ በእውነት ምንም ቢሆን ትልቅ ሰው ነው አይደል እንዴ? በጣም ብዙ ጊዜ ምን ሲያነሳ በተለይ እንትና የደምረው የምትለው ራሱ ምን እንዳደረግከው አላውቅም። በተደጋጋሚ በሚያስጠላ መልኩ ለማመን እንኳ በጣም ምንም በቃ እዚህ ግባ ማትለው ወሬ ነው የሚያወራው። በጣም በሚያሳዝን ሰዎች ላቋርጥ ወንድም አለም ፕሊስ በቃ ተዋቸው። ዊ ዶንት ኬር አባውት ዴም ኤንድ የእነሱንም ሜንሽን ማድረግ አስፈላጊ ስላይደለ በቃ እነሱን ለራሳቸውን ተዋቸው። እኛ እንግዲህ ለቅዳሜ ጸለይን እንጠብቃለን። ይብላኝ ለአንዳንዶቹ እንጂ እኔ ሌሎቻችሁ ቆሎ ምናምን ይዛችሁ ባቄላም እኔ ግን ቁርጤን ከቆጮ ጋር ምናምን ባበደ ዳጣ እየበላው እንግዲህ የኤርሚን ያው እንትን ምንድነው ዲቤት እኮመክማለሁ። ያው ምንም ማድረግ አይቻልም። እንግዲህ ይታደሉታል እንጂ አይታገሉት ነው የሚባለው። ለቢኒ ልክለታለሁ፣ ምንም ችግር የለም። ቢናዬ ችግር የለውም። ቢኒ በክትፎ ያደርገዋል። ደግሞ ቁርጥን በቆጮ ባበደ የወላይታ ዳጣ አሪፍ አድርጌ በአምቧ እያወራረድኩኝ ምናምን በቃ እቀጠቅጠዋለሁ። ይህንን ውይይት ቁጭ ብዬ አሁንም ማድረግ አይቻልም። ጥሩ። በዛ ወገን ያሉትም ጠጅና ጠላቸውን ይዘ ጸግዬ መጣች። አይ እኔ ጸግዬ በላለሁ ብዬ በላለሁ። በቃ ምንም ማድረግ አይቻልም። መጸለይ ነው እንጂ ቤታ የምን ዳጣ የምን ክትፎ ነው? መጸለይ ማየት ነው እንጂ በቃ ብንችል ሪከርድ ምናምን አድርገን ለትምህርት ይሆነናል በኋላ። አይ እኔ የመጣሁት ይቅርታ በጣም ኤርሚዬ ቀሲስ መተው
እገባ ምንድነው ስሙ ድቤት አረጋለሁ ብለዋል እንዴ? አሁን እኮ አላርግም እያሉ ነው። አዎ አድርገዋል ብለዋል። ሪከርድ ቪዲዮ ላሰማችሁ። ሪከርድ አለ። አሁን ደግሞ ቤታቸው አላደርግም እነ ሄበን ሁሉ እንዳይሄዱ እያሏቸው አልሄድም እያሉ ሄበን የኦንሊ ጂሰስ ኦኬ ታድርግ። እኔ ግን ቪዲዮ ላሰማ። ይኸው ወገኖቼ እዚህ ቪዲዮ ላሰማ። ቆይ ኦኬ። የቀደሙን ጌታ እግዚአብሔር ይባርካቸው ሰዎች